በርግጥ እድገትም ምንም ከናንተ በኩል ነው የሚመጣው። ከዛ ኋላ ኢምፕሎይ ኢንጌጅመንት አለ፣ ሪክሩትመንት አለ፣ ኦንቦርዲንግ አለ፣ ትሬኒንግ አለ። አሁን ላይ ሲቪ ፕሪፓሬሽን ምን መምሰል አለበት? ለፍሬሽ ግራጁዌት ኤክስፕሎር ማድረግ ጥሩ ነው ብዬ አስባለሁ። መቅደስ ኤፍሬም እንኳን ወደ ኔታይ ፖድካስት በሰላም መጣሽልን። እንኳን ደህና ቆያችሁኝ። ስለመጣሽ ስላየንሽ በጣም ደስ ብሎናል። ዛሬ ከኔታይ ፖድካስት ጋር ከኔ ጋር የሚኖርሽ ቆይታ ስፔሻሊ ፕሮፌሽናሊዝም ላይ ያተኮረ ኤችአር ሪሌትድ ኢሹዎችን በደንብ እናወራለን። ግን እንደመነሻ እንዲሆን መቅደስ ኤፍሬም ማናት? የተወለደች የታደገች ምን አጠናች? የት ሰራች? መቅደስ ኤፍሬም ወደ 15 ዓመት የሚሆን ኤክስፔሪየንስ አለኝ ኦል ኢን ኤችአር። የመጀመሪያ ስራዬን የጀመርኩት ኢትዮጵያን ኤርላይንስ ነው። ግራጁዌት ትሬኒንግ ሆኜ ነው የገባሁት። ኤችአር ላይ ፕሮጀክቶች እየተሰጡን አሳይመንቶች እየተሰጡን ወደ 5 ዓመት ሰርቻለሁኝ ኢትዮጵያን ኤርላይንስ። ሴቭ ዘ ችልድረን የሚባል የኤንጂኦ እዛ ደግሞ ወደ 2 ዓመት ነገር ሰርቻለሁኝ። እንደዚሁ ኤችአር ሮል ላይ ሪክሩትመንት ላይ ፎከስ አድርጌ and then ሃይኒከን ብሩወሪስ የሚባል የኤፍኤምሲጂ ካምፓኒ ወደ 8 years ነገር እዛ ሰርቻለሁ የተለያዩ ሮሎች ላይ። ስቲል ኦል ኢን ኤችአር ሪክሩትመንት ላይ አብዛኛውን ጊዜ አሳልፌያለሁኝ። ከዛ ውጭ ሲኒየር ኤችአር ቢዝነስ ፓርትነር ሆኜ ሃይኒከን ሰርቻለሁ። ከዛ በኋላ አመት ከ2 ወር ከ3 ወር የሚሆን ገበያ የሚባል የቴክ ካምፓኒ ኤችአር ዳይሬክተር ሆኜ ሰርቻለሁ። and then for the last 3 years ደግሞ ፕሮፔል ፓርትነርስ የሚባል የኤችአር ኮንሰልታንሲ ካምፓኒ ላይ ኮፋውንደር ሆኜ I've been working as a consultant። በጣም ባጭሩ ማለት ነው። በጣም ረጅም ጀርኒ ባይ ዘ ዌይ ለኤችአር 15 ዓመት እና ሰው እንደው መጀመሪያ ኤችአር ወይም የሰው ሀብት አስተዳደር አይደል በአማርኛ ተብሎ ሲጠራ ሰው አይምሮ ውስጥ ቢመጣ ደስ ይለኛል የምትይው? ዴቨሎፕመንት፣ የሰው ዴቨሎፕመንት ቢሆን ደስ ይለኛል። ምክንያቱም ብዙ ጊዜ ኤችአር የሚታወቀው የካምፓኒዎችን ጥቅም ማስጠበቅ ነገር ስለሆነ የእውነት በሰራተኞች ሳይድ እንደሆነን ለሰዎች ዴቨሎፕመንት እንደምንጨነቅ፣ ለሰዎች ኢንቫይሮንመንት ለሚሰሩበት ኢንቫይሮንመንት እንደምንጨነቅ እንደምናስብላቸው ቢያውቁ I wish that's the first thing that comes to their mind። ሪሊ ግን እንደዛ ነው። አሁን ለምን አልሽኝ አትይም? ልክ ኤችአር ጋር ብዙ ጊዜ ወይ የማስጠንቀቂያ ወይ ሰዓት መቆጣጠሪያ አቴንዳንስ እንደ ድርጅቱ ሁኔታ ወይ ደግሞ ቅነሳ ብቻ ብዙ በርግጥ እድገትም ምንም ከናንተ በኩል ነው የሚመጣው። ግን የሆነ ሜዠርመንት ራሱ ሰው ሊወሰድበት ሲል የሚካሄደው ወደ ኤችአር ነው እና ሰው ውስጥ እኔም ጋር ጨምር ይመስለኛል የሆነ የሳልነው ሮንግ ኢሜጅ ያለ ይመስለኛል። አሁን ከድርጅቱ ሳይድ ብቻ እንደሆነ እንጂ አሁን እንዳልሽው ከሰራተኛውም ሳይድ ነው የሚለው ነገር ብዙ አይታወቅም አይደል? አካውንታብል የሆነ ዲፓርትመንት መኖር አለበት ለሁሉም ስራዎች አይደል? አሁን ለምሳሌ ለማርኬቲንግ ስራ ለድርጅቱ ለማስተዋወቅ ስራ ማርኬቲንግ ዲፓርትመንት አለ፣ ለሴልሱ ሴልስ ዲፓርትመንት አለ፣ ለፋይናንሱ የሂሳብ ክፍል እንደሚባለው ኤችአር ደግሞ አንደኛው ሪስፖንሲቢሊቲ ይሄ ሆነ። ባይ ዘ ዌይ ኤችአር ዝም ብሎ አይደለም ሰው ይባላል ይቀንስም ፕሮሞት ይደረግም ቢባል ሁሌ ከማኔጀሮች ጋር እየተነጋገርን ነው። ከመሬት ተነስተን የምናመጣው ሀሳብ አይደለም፣ ግን እንደ ሪስፖንሲቢሊቲ የተሰጠን ነገር ስለሆነ ነው። ከዛ ውጭ ደግሞ እነዚህ በጣም ፋውንዴሽናል መሰረታዊ የሆኑ ስራዎች ስለሆኑ ነው። ከዛ ኋላ ኢምፕሎይ ኢንጌጅመንት አለ፣ ሪክሩትመንት አለ፣ ኦንቦርዲንግ አለ፣ ትሬኒንግ አለ፣ ፐርፎርማንስ ማኔጅመንት፣ ኮምፐንሴሽን፣ በጣም ብዙ ዲፓርትመንቶች አሉ። ድርጅቶች እያደጉ ሲመጡ ደግሞ ኤክስፔሪየንስ የሚያደርጓቸው። አይ ቲንክ አት ፋውንዴሽናል ሌቭል እነዚህ ስራዎች ስለሚሰሩ ሰዎች ያ ነገር ስለሚያጋጥማቸው ይመስለኛል እንጂ የእውነት ብዙ ጊዜ ከዛ ያለፈ ብዙ ምንድነው ሚና አለን ብዬ አስባለሁ። እና ደግሞ እንደ ሰውየው ወይም እንደዛ ቦታ የምትቀመጠው ሰው ወይም እንደሚቀመጠው ሰው ፐርሰናሊቲም ዲፔንድ ያደርጋል ብዬ አስባለሁኝ። እኔ አሁን የሆነ ታይም ላይ ነበርኩበት ድርጅት ኤችአሯን በደንብ ነበረ ትረስት የምናረጋት። ኢቨን ኢፍ እኔና ላይን ሱፐርቫይዘር መካከል የሆነ ኢሹ ቢኖር ከምንድን ነው በደንብ ፖሊሲውን ጠብቃ ጀጅ እንደምታረገን ምናምን ማለት ኤችአርም ጋር ብሄድ ሳይንግ ቫልዩ እንዳለ ምናምን በደንብ አምንባት ነበረ። ሴት ነበረች በጣም ስፔሻሊ ይሄ
ኮንፊደንት የሆኑ ኮንፊደንሻል መረጃዎችን አያያዟን ምናምን ፕሮፌሽናሊዝም እና ፍሬንድሺፕን ለይታ የምታሰምረውን መስመር ምናምን ደን እሷ ሄደችና ከሆነ ዲፓርትመንት የሆነ ሰው ፕሮሞት ሆነ። እንትን ኤችአር አይደለም እንትኑ የሰውየው ባክግራውንድ ማለት ነው። እና ከሆነ ዲፓርትመንት ነው ብቻ ፕሮሞት ሆኖ ሄደው እና አበደ ነው የምልሽ ቤቱ። ከዛ በኋላ ማለት ልክ ያልሆኑ የሰዎች ፕራይቬሲ የሆኑ መረጃዎች ሁሉም ሰው ጋር ይደርሳል። ለምሳሌ በጣም ሴንሲቲቭ የሆነ ኢሹ እድሜ የሆነ ሰዓት ላይ ኢሜል ላይ ዝርዝር አድርጎ የሁላችንንም እድሜ በቢሲሲ ለሁላችንም ሼር አረገን ማለት ነው። እና ተሳስቶ ነው ወይስ? አይ እኔም መስሎኝ ነበር። እና እኔ በጣም ሾክ ዶንኩኝ። ለኢንሹራንስ ፐርፐዝ ምናምን ነው እና ስፔሻሊ እንደ ኢትዮጵያዊ ምናምን ብዙ ሰው የራሱ ደሞዙ እድሜው ምናምን የማይነኩ ነገሮች ይኖራሉ እና ስም ከዛ ጾታ ከዛ እድሜ ምናምን አድርጎ በጣም ነው የደነገጥኩት። እና ጠርቼው አንዴ ቲምስ ላይ ወረድና አውራኝ ምናምን ብዬ እነሱ ቢሮ ላይ ነበር አጋጣሚ። ከዛ አይ ቲንክ ተሳስተህ ነው እና ቶሎ ብለህ ሪሙቭ አድርገው ይሄንን ነገር ምናምን አልኩኝና ኧረ ምን ችግር አለው ምናምን አለኝ ማለት ነው። እና አንዳንዴ ቦታውም ላይ የሚቀመጡ ሰዎች ይሄንን ነገር እንድንስል ያደርጉታል ብዬ አስባለሁኝ። እና ከነበርሽባቸው ኢቲ፣ ሄንከን፣ ሴቭ ዘ ችልድረን ትልልቅ ድርጅቶች የነበሩ ኤችአር ሰዎች ምን አይነት ነበሩ? ኮምቢኔሽን አሁን ለምሳሌ ሶስቱም የተለያዩ ኢንዱስትሪዎች ናቸው አክቹዋሊ አይደለ? ሶ ካልቸሩ ኢዝ ቬሪ ዲፍረንት፣ ወርኪንግ ኢንቫይሮንመንቱ ኢዝ ቬሪ ዲፍረንት፣ የሚጠበቅብን የሚሰሩ ስራዎችም በጣም የተለያዩ ናቸው። ሶ ኢትዮጵያን ኤርላይንስ የትኛውም ሰው ስራ የሚማርበት ቦታ ነው ብዬ አስባለሁኝ። በቃ በጣም እውቀት ያለበት ቦታ ነው። ቬሪ ስትራክቸርድ፣ ቬሪ ዲሲፕሊንድ። ሁሉም ነገር በቃ እንትን ያለው ነገር ነው። ፎርማላይዝድ የሆነ ነገር ነው። ሃይራርኪያል የሆነ ነገር ነው። የኢንጆይ ኢንቫይሮንመንት ደግሞ የተለየ ነው። ብዙ ከዶኖሮች ጋር ያሉ ኮምፕላያንሶች አሉ። እነሱን ሜንቴን መደረግ ያለበት። ካልቸሩም ኢዝ ዲፍረንት። ሃይኒከን ደግሞ የቢራ ካምፓኒ ነው። ኢንጆይመንትን ነው የሚሸጠው። በጣም መለቶ ፋን የምናደርግባቸው ኢቬንቶች፣ አጋጣሚዎች አሉ። ከሰራተኞች ጋር በደንብ ኢንጌጅ የምናደርግበት አጋጣሚዎች በደንብ ክሬት ይደረጋሉ። እዛም ኦፍኮርስ ፕሮፌሽናል የሆነው ነገር ሃይራርኪያል የሆነው ነገር አለ፣ ግን ኢንቫይሮንመንቱ በጣም የተለየ ነው። እንደሚቀመጠው ሰው ነው ደግሞ ላልሽኝ፣ ለሁሉም ፕሮፌሽን እኮ እንደዛ ነው ማለት። አሁን ፋይናንስንም ዲስክራይብ አድርጊው ብትባይ በሆነ መንገድ ዲስክራይብ ታደርጊዋለሽ። በት እዛ ጋር የተቀመጡት ሰዎች ደግሞ ሌላ አይነት ነገር ሊሰጡት ይችላሉ። እንደየሰቡ ነው በጣም። ኤችአር ላይ ግን ሴንሲቲቭ የሆኑ ነገሮች ስላሉ ሰዎችን በጣም መረዳት ያስፈልጋል። ከሰው ጋር ነው ኢንጌጅመንት፣ የሰው ህይወት ላይ ነው የሚወሰነው አይደል? ማባረርም፣ መቅጠርም፣ ፕሮሞት ማድረግም፣ ማዋራትም፣ አድቫይዝ መስጠትም እንዳለ ከሰው ጋር የሚገናኙ ነገሮች ስለሆኑ በደንብ ስለ ሰው የሚጨንቅ የሚያስብ ሰው መሆን አለበት ብዬ አስባለሁኝ። እና ኦፍኮርስ ከሰው ሰውም ይለያያል። ሰው አሁን አንድ ሰው ፍሬሽ ግራጁዌት ሆኖ ከዩኒቨርሲቲ ከተመረቀ በኋላ ከመጀመሪያው ስቴፕ እንጀምርና አሁን እኔ ከዩኒቨርሲቲ ወጣው ኢቲ ከመጀመሪያው ከአንቺ መስሪያ ቤት ኢቲ አፕላይ ማድረግ ብፈልግ መጀመሪያ ማስገባው ሲቪ ነው አይደል? ዋንስ ኮል እንትን ማስታወቂያ ካየው በኋላ አሁን ላይ ሲቪ ፕሪፓሬሽን ምን መምሰል አለበት? እኔ ሲቪ ፕሪፓሬሽን አሁን እኮ በኤአይ ራሱ ጀነሬት መደረግ የሚችል ነገር ነው። በጣም ኮምፕሊኬትድ የሆነ ነገር አይደለም። አሁን በድሮ ጊዜ በጣም የስፔሊንግ ኤረር፣ ፈርስት ኢምፕሬሽን ማተርስ። ከዛ ጥቅጥቅ አድርጎ መጻፍ ለፍሬሽ ግራጁዌቶች እንኳን ያን ያህል የሚጻፍ ነገር ላይኖር ይችላል። ግን አትሊስት የሚጻፈውም ነገር ቬሪ ፕሮፌሽናል በሆነ መንገድ፣ ስፔሊንጉ ባልተሳሳተ መንገድ፣ እነሱን በሚገልጽ አይነት መንገድ ቢሆን። ሜቢ ሲቪ ከመጻፍ በፊት ራሱ ዩኒቨርሲቲ ያላቸው ኤክስፔሪየንስ ማተርስ አይደለም። ትምህርት ቤት፣ ዩኒቨርሲቲ ከኤጁኬሽን ባሻገር ያለው የሶሻል ላይፍ፣ ከሰው ጋር ተግባብቶ የመኖር ቻሌንጆችን ሶልቭ የማድረግ ነገር በጣም ኢምፖርታንት ነው ብዬ አስባለሁ። ኢቨን አሁን ማስተርስ ላይ ምናምን ስንማርም እኮ ኢትስ ቢዮንድ ኤጁኬሽን
that we get በጣም አርቲክል አንብቡ እንባላለን፣ ሪቪው አድርጉ እንባላለን፣ ሪፖርት አድርጉ እንባላለን፣ ፕሮጀክት እንሰራለን። ሶ ኤጁኬሽን ብቻ ላይ አይደለም ያተኮረው። ሶ ከመምጣታቸው በፊት ፍሬሽ ግራጁዌቶችም የዩኒቨርሲቲ ላይፋቸው ምን ነበረ? አሁን የሚገርመኝ what was your last project ብንላቸው ብዙ ማያስታውሱ ሰዎች የመመረቂያ ፔፐራቸውን ማያስታውሱ። ሶ እነዛ ነገሮች በደንብ ራስን መሸጥ መቻል አይደል? የሰሩበትን ነገር ማስተዋወቅ ነው፣ በጣም አስፈላጊ ነው። ሶ ሲቪ በጣም ጀነሬት መደረግ የሚችል ነገር ነው፣ ግን ሲቪውን የሚመስል ሰው ነው ወይ ያለው ነው። I think that's what's very important። ያ ግን እኔ አሁን ማለት አንዳንድ እንትን ላይ ስንት ሰው አፕላይ አድርጓል ምናምን እንላለን። ስፔሻሊ አሁን ሊንክድን ላይ ምናምን ያሳየናል። አሁን 500 ሰው 600 ሰው ለአንድ ፖዚሽን አፕላይ ሲያደርግ ስክሪኒንግ መንገዱ ምንድን ነው? ስፔሻሊ አሁን ከረንት ላይ ያለው ማርኬቱ ላይ በጣም የሚያጋጥመኝ ነገር ለምሳሌ ለአካውንቲንግ ፖዚሽን አውጥተን አፕላይ የሚያደርጉት ሰዎች ኢንጂነር አይነት ነገር አሁን ባይ ዘ ዌይ የፊልድ ነገር እየቀረ ነው ከአንዳንድ ከኮር ስራዎች ውጭ። አሁን ለምሳሌ አካውንቲንግ ቢባል የእውነት የፋይናንሻል እውቀት ያስፈልጋል። ማርኬቲንግ ተብሎ ግን ኢንጂነርስ ካን አፕላይ ፎር ኢት። ኢትስ ሞር አቲቲዩድ ዲስ ዴይስ የሚታየው ከኤጁኬሽን ኳሊፊኬሽን ውጭ። ግን ደግሞ በጣም ኤጁኬሽንን ሪኳየር ለሚያደርጉ ነገሮች ግን የሆነ ግማሽ ፐርሰንቱን በዛ ነው ፊልተር የምናደርገው። ከዛ ውጭ ሲቪያቸው እንዳልኩሽ ነው። ሲቪያቸው ጥቅጥቅ ያለ ሲቪ ለፍሬሽ ግራጁዌቶች ብዙም ጥቅጥቅ ያለ ሲቪ እንኳን doesn't make sense ምንም ይጽፉታል። ለፍሬሽ ግራጁዌቶች ብዙ ጊዜ ወይ በማስ ኢንተርቪው ይጠራሉ ወይ በማስ ለጽሁፍ ይጠራሉ። ብዙ የተለየ ለኢኒሻል ስክሪኒንግ አትሊስት ብዙ ነገር በቂ ነገር አለ ብዬ አላስብም። ከመጡ በኋላ ነው በጣም ወሳኙ ነገር። እንትን ላይ ግን አሁን አንዳንድ ሲስተሞች ግን ገብተዋል ይመስለኛል። አሁን እንዳልኩሽ ሰዎች ስፔሻሊ አፕላይ ለማድረግ ዲስከሬጅ እንዳይሆኑ የሚቀጥረው ዲፓርትመንት ራሱ ኪኪ ነገሮችን ስጡን ይላሉ ኤችአር ሰዎች እና ከዛ በኋላ ሲስተሙ ራሱ ሲቪውን ፊልተር ያደርገዋል ከብዙ ወደ ትንሽ አይደል ባልሳሳት። እና እሱ አሁን በደንብ እየተለመደ ነው ወይስ አሁን አንድ ኤችአር ላይ ያለ ሰው 500 አፕሊካንት ቢኖር የ500ንም ቁጭ ብሎ ስክሪኒንግ ይሰራል? እኔ እስካሁን ባለኝ ኤክስፒሪየንስ ገና እየተለመደ ያለ ነገር ነው። ለዛ ነው ለፍሬሽ ግራጁዌቶች ከሆነ ከኤጁኬሽን ውጭ ፊልተር ማድረጊያ መንገድ የለም። በምን ፊልተር ታደርጊያለሽ? ኤክስፒሪየንሳቸው ካልሆነ በስተቀር። ኤክስፒሪየንስ ደግሞ ካልሽ ምንም ኤክስፒሪየንስ የላቸው። ሶ ብዙም ይሄ በቴክ ነገር ተጠቅሞ እኔ ፐርሰናሊ በጣም ብዙ ካምፓኒዎች አላቅም። አሁን በጣም ማኑዋል ነው የሚሰራው። ሶ ፊልተር ቢያደርጉት ማኑዋሊ ነው ብዬ አስባለሁኝ። በጣም የሚገርመኝ ነገር ዲስ ዴይስ ፍሬሽ ግራጁዌቶችም ለኢንተርቪው ሲጠሩ እንኳን የማይመጡ በጣም ብዙ አሉ። ሶ ከተጠራው ውስጥ ሜቢ 10 ሰው 20 ሰው ምናምን ላይ መጣ ይችላል። የአንድ ሁለት ሰው ነገር አይደለም። ስለዚህ ከመጡ በኋላ ነው አብዛኛው ፊልተር ማድረጊያ መንገድ ብዬ የማስበው። ለፍሬሽ ግራጁዌቶች ፈተና ነው ብዙ ጊዜ የሚሰጠው። እንሻል ፈተና በማስ ኤክስፒሪየንስ ላለው ሰው ሲቪው ኤክስፒሪየንስ ያለው ሰው አንዳንዴ 7 ፔጅ 8 ፔጅ ይመጣልናል። ከዛ የማይመለከታቸው ፊልድ ላይ ደግሞ እነሱ አፕላይ ያደርጋሉ። አሁን ኤክስፒሪየንስ ካለሽ ደግሞ ኤክስፒሪየንስሽ ሬሌቫንት መሆን አለበት አይደል? ቅድም እንዳልኩሽ ለአካውንቲንግ ለፋይናንስ ማኔጀር ሮል አንድ ኢንጂነር ኤክስፒሪየንስ የሌለው ሰው አፕላይ ቢያደርግ ወዲያውኑ ሪጀክት ማድረገው። ይሄ ጥቅጥቅ ከማለቱ አጌን የስፔሊንግ ኤረር ቪዥዋል ምናምን ኢት ማተርስ። ከዛ ውጭ ይሄ ለአይን የሚስብ አይነት መሆን አለበት አይደል? ኤክስፔሪየንስ ያላቸው ደግሞ ጆብ ዲስክሪፕሽን ነው በቃ ኮፒ ፔስት የሚያደርጉት ከዳር እስከ ዳር ነገር እና ኦልሬዲ አይተሽው ብለሽ ታልፊያለሽ። ግን ክሪቲካል ቲንግስ ዳት ዩቭ ወርክድ ኦን አቺቭ አድርጊያለሽ የምታስቢያቸውን ነገሮች ከ2 ፔጅ በላይ መምለጥ አለበት ብዬ አላስበውም እውነቱን ለመናገር። ማንኛውም ያህል ኤክስፒሪየንስ ቢኖረን ሬሌቫንት የሆነው ነገር ላይ ማተኮር። አፕላይ እንደሚደረገው ፖዚሽን እኮ ሲቪ መቀየር ይቻላል ሬሌቫንት ነገሩን አጉልቶ ለማሳየት። ሬሌቫንት የሆነውን ነገር ማድረግ ነው እንጂ ሁሉንም ነገር እንጻፍ ካልነው እየረዘመ ነው የሚሄደው። አንቺ ግን እንደ ኤችአር ፕሮፌሽናል መጀመሪያ ሲቪ ስታይ አይንሽ የሚያርፈው ምኑ ላይ ነው? ጥቅጥቅ ማለቱና አለማለቱ
ኦፍኮርስ ይሄ ሬሌቫንት ኤክስፒሪየንስ አላቸው የላቸው የሚለው ነገር የመጀመሪያው ነገር ነው። ከዛ ቪዥዋሊ የሚታየው ነገር ጥቅጥቅ አለ አላለ የሚለውን ነገር፣ ከዛ ስፔሊንግ ኤረር፣ በቃ ከዛ ነው የሚጀምረው ብዬ አስባለሁ። ዋንስ ሲቪያችን ስክሪን ሆነ፣ ከዛ በኋላ ሪትን ኤግዛም ተፈተንን፣ ቀጣይ ስቴጅ ኢንተርቪው ነው እና ኢንተርቪው ላይ መጀመሪያ ሰዎች ከአንቺ እንደ ኤችአር ፐርሰን ቁጭ ስቲ ከፕሮፌሽናል ኢንተርቪው ከሚያደርጉ ሰዎች ጋር ሲገባ ጀምሮ ምንድን ነው የምታየው? ከአገባብ እንጀምርና አንድ ሰው በደንብ የፈለገው ስራ ላይ ሰክሰስፉል ሆኖ ወደዛ ስራ እንዲሄድ ሲገባ ከኢንትራንሱ ጀምሮ ምን ይምሰል? ኮንፊደንስ በጣም ኢምፖርታንት ነው ብዬ አስባለሁኝ። ሲገቡ ኮንፊደንሳቸውን እናያለን። ዋት ኤልስ ዱ ዊ ሲ? አውትፊት ኦፍኮርስ ፕሮፌሽናል። አሁን የሆነ ጊዜ ኢንተርቪው እያደረግን ሪጅን ላይ ነው ኢንተርቪው የምናደርገው ለሴልስ ፖዚሽን እና ፀጉሩ ጭብርር ከማለቱ ከዛ በጅንስ ሱሪ ነው በጅንስ እና በሁዲ ነው የመጣው። ከዛ በነጠላ ጫማ ነው የመጣው። ከዛ ሲቪህን ምናምን ስንል ከኋላ ከኪስ ውስጥ እንደዚህ ክፍትፍት አድርገው ሰጠንና ምንም ኢንተርቪው ምናምን አላደረግንም። መከር ነው ለኢንተርቪው ስትሄድ መከር ነው ደስ ይላል እዛው ጋር ቢኮዝ ለሚቀጥለኛ ደግሞ ፌል አድርጓል። ግን በቃ ኔክስት ታይም ስትሄድ ግን ፈርስት ኢምፕሬሽንስ ሪሊ ማተር። ስለዚህ በቃ ፕሬዘንተብል ያለሽን ነገር አጥበሽ ንጹህ ሆኖ መምጣት እኮ ነው። ኖት ሁዲ ሸሚዝ ሊሆን ይችላል አይደለም። ፕሬዘንተብል የሆነ ነገር ንጹህ ሆኖ እስከመጣ ድረስ that's enough። ግን የሆነ ሰፈር ውስጥ በምንውልበት ነገር መምጣት በቃ ፈርስት ኢምፕሬሽኖች ነው እንደዛ ዘይ ማተር ብዬ አስባለሁ። አሁን አንዴ ምን ገጠመኝ እንትን ላፍ ሆኜ ሰርች ነበር ጎል ኢትዮጵያ የሚባል መስሪያ ቤት እና ክሊነር ልንቀጥር። ላፍ ማለት ሎጂስቲክ፣ ፋይናንስ ኤንድ አድሚን ሶስቱን ፖዚሽን ነው የምትይዥው። ከዛ ሶስት አለቃለሽ ማለት ነው። ፋይናንሱን ለፋይናንሱ፣ አድሚኑን ለአድሚኑ፣ ሎጂስቲኩ ለሎጂስቲኩ ታረቂያለሽ። ከዛ ክሊነር መቅጠር ነበረብን ከሎካል ማርኬት ላይ። እኛ ከአዲስ አበባ ነው የሄድነው ምናምንና አንድ በጣም ኤክስፒሪየንስ የነበረው ሰው ነበር እና አሁን መጀመሪያ የምናደርገው ነገር አለን። በር ላይ መጥረጊያ እናስቀምጣለን። ተሻግራው ከገባች የዛ ጋር ልንጠላት ነው ራይት ክሊነር አንስተው መግባት አለባት አለና ለእኔ በጣም ፈኒ ነበረ። ማን ተሻገረው ማን አልተሻገረው እና ለምንድን ነው ስለው ስራው ስፔሲፊካሊ ማጽዳት ነው እና መጥረጊያ ተሻግራ የምትገባ ሴት ከሆነች እንዴት ብለን ነው ምናምን ተባለ። በጣም አከራካሪ ነበር። ባይዘው ማርክ ራሱ አሁን መጥረጊያ አልፋ ትገባለች አትገባም ከሚለው ጋር ማለት ነው። ሌላ አሁን እንቀመጣለን ለኢንተርቪው። እናንተ ኤችአር ወይም የሚፈትኑት ክሩ የሚጠይቀው ጥያቄ ይኖረናል እና ጊዜ መግዣ መንገዶች ብትነግሪኝ። አሁን አንዳንድ ጊዜ ጥያቄውን ታውቂዋለሽ እኮ መልሱን። ከዛ ስለ ኮንፊደንስ እናወራለን በኋላ ላይ። ስፔሻሊ እኔ በእርግጥ የማይገባኝ ብዙ ነገር የምንሰራው እና የተማርንበት እንትን አይገናኝም። ከዛ ፉሊ ኢንተርቪዎች በእንግሊዘኛ ይሆናሉ እና አሁን ላይ በእርግጥ የአሁኑ ጄኔሬሽን አሪፍ ይመስለኛል እየፈታው ነው ይሄን ችግር። ግን ስለ እንግሊዘኛው ነው የምትጨነቂው? ሪሊ ስለ ስራው ነው? አሁን የሚጠይቁሽ ነገር እኮ ሜቢ ውስጥሽ ይኖራል። ግን እንግሊዘኛውን እንዴት አድርጌ ልሰካካው ምናምን ስትይ ኮንፊደንስሽ ይጠፋል፣ የምታውቂው ይጠፋል፣ ዜሮ በቃ። እና አንደኛ ኮንፊደንስ ላይ ብታወሪ፣ ሁለተኛ ደግሞ ከአንዱ ጥያቄ ወደ አንዱ ጥያቄ ሲሄዱ እማቀውን ጥያቄ 1 2 3 4 ሰከንዶች መውሰድ ብፈልግ ምን አይነት ቴክኒኮች ልጠቀም? እኔ ዋናው ነገር ፕሪፓሬሽን ነው ብዬ አስባለሁ። ለምን ፖዚሽን ኢንተርቪው እንደምትደረጊ ታውቂያለሽ። ከዛ ምን ጥያቄዎች ልጠየቅ እችላለሁ? ዘመኑ እኮ በጣም የሪሶርስ ችግር የለውም። ለአንድ ለፋይናንስ ኦፊሰር፣ ለአንድ ለሴልስ ፐርሰን ምን ጥያቄዎች ሊጠየቁ ይችላሉ የሚሉትን ነገሮች ማወቅ ይቻላል። ከዛ ደግሞ ኤክስፔሪየንሱ አለኝ ወይ፣ ሬሌቫንት የሆነ ኤክስፔሪየንስ አለኝ ወይ፣ የሰራሁት ነገር አለ ወይ። የሰራሹ ነገር ከሆነ ከጭንቅላትሽ እየተመዘዘ ነው የሚወጣው። ለማሰብም ወዲያ ማሰብም አይጠበቅብሽ። ስለዚህ ጥያቄው ተጠይቆ 1 ደቂቃ ማሰብ ለማስታወስ it's not a problem። ለምን አሰበች አይባልም። ምንድን ነበር ይለኛል ጠይቅሽ? ኮንፊደንስ። እኔ ኮንፊደንስ comes with ስራውን ሰርተሻል አልሰራሹ የሚለው ነገር። ስራውን ከሰራሹ ይመጣል ብዬ አስባለሁ። የእንግሊዝኛ ቋንቋው ጉዳይ ለሱም ፕሪፔር ማድረግ እኮ ይቻላል።
ከዛ እንግሊዝኛ ደግሞ የኮሚኒኬሽን ይሄ ኦፊሻል ኮሚኒኬሽን አሁን ኢሜይል ምናምን የሚጻፈው በእንግሊዝኛ ከሆነ እሱን ማየት ያስፈልጋል። አንዳንዴ ሙሉ በእንግሊዝኛ ላይደረግም ይችላል። how well does the person communicate የሚለው ነገር ነው የሚታየው እንጂ ሰው በጣም ሲቸገር ስናይ በአማርኛ እናደርገዋለን። እንደዛ ያደረግናቸው ሰዎች አሉ። በአማርኛ ሲናገሩ ጥሩ ናቸው፣ እንግሊዝኛቸው ጥሩ አይደለም። የእንግሊሽ ላንጉዌጅ እንዲገቡ ያስደረግናቸው ሰዎች አሉ። ግን በአማርኛም ሲያወሩ ኮንቴንት ስላላቸው ማለት ነው፣ ኤክስፔሪየንሱ ስላላቸው ማለት ነው። ስለዚህ ፕሪፔር ማድረግ በጣም ኢምፖርታንት ነው፣ ኢቨን ላንጉዌጅም ቢሆን ማለት ነው። ኢንተርናሽናል ካምፓኒዎች ውስጥ ልግባ ብንል፣ ከሬራችን እያደገ እንሂድ ብንል ኢምፖርታንት ከሆነ ፕሪፔር ማድረጉ በዛ መንገድ ጥሩ ነው ብዬ አስባለሁ። አንዳንድ ካምፓኒዎች ደግሞ አሉ ምንም እንግሊዝኛ ማይጠቀሙ ማያስፈልጋቸው እንደ የሮሉ ሰው ለእነሱ አማርኛ ይደረጋል ብዬ አስባለሁ። አሁን ፈታኞቹ ሙሉ ለሙሉ ሀበሻ ሆነው ዋንስ ይሄን ኮሚኒኬሽኑ በእንግሊዝኛ ካረግነው በኋላ ግን የኔን የውስጥ አቅም ወይም ፖቴንሻልን በደንብ ያሳይልኛል በአማርኛ ባወራው ብዬ ባስብና እችን ፖይንት በአማርኛ ባወራት አሪ ኦኬ ብዬ ጠይቄ በአማርኛ በቀጥለው እናን ችግር ይኖር ይሆን ከኤችአር አንፃር? ያ ሁሉንም ኤችአር ኦኬ መናገር ባልችልም ለኔ ግን ምንም ችግር የለውም። ለኔ ምንም ችግር የለውም። ግን ነገ ስራ ላይ ሲሆን ያ ሰው በእንግሊዝኛ መነጋገር ይችላል ወይ፣ በእንግሊዝኛ መጻፍ ይችላል ወይ፣ ኮሚኒኬት ማድረግ ይችላል ወይ የሚለውን እስከፈታን ድረስ ለኔ ምንም ችግር ሆኖ አላገኘሁትም። ኦኬ ኢንተርቪው ላይ ልክ መቅረት የሌለባቸው አሁን ምን ያህል ሳለሪ ኤክስፔክት ታደርጋላችሁ የሚል ጥያቄ አለ። ለእኔ ራሱ ስቲል አሁንም ድረስ አሻሚ የሆነ እና አሁን ሪሊ ይሄን ያህል ብል ይከፍሉኛል ምናምን ትያለሽ። ከዛ ደግሞ አስፐር ዘ ኦርጋናይዜሽን ስኬል ኔጎሽዬት ማድረግ ይችላለሁ ምናምን እንላለን። ከዛ ሪሊ ከገባሽ በኋላ አይ እንዲህ ብዬ በጠራ ኖሮ ምናምን እንላለን። ዋንስ ስራውን አግኝተን ሴኪዩርድ ካረግነው በኋላ እና ሳለሪ ላይ ሪሊ ኔጎሽዬት ማድረግ ቫልዩ አለው? ሪሊ በደንብ አለው። እባክሽ ንገሪኝ። የስ ኤክስፔክቴሽን አም ጉድ ፎር ኢት እኮ እያልሽ ነው አይደል? እኔ ኤክስፔሪየንስ ያለኝ እኔ ደግሞ ወርዝ ማድረገው ዌል ጠቅላላ ወርዛችንን በብር ለመግለጽ አይደለም፣ ግን ማይ ኤክስፔሪየንስ ኢዝ ወርዝ ዲስ። ከፈለጉ ደግሞ ያደርጋሉ ካምፓኒዎች። ሳለሪ ስኬልም ቢኖራቸው አጀስት የሚያደርጉበት አጋጣሚ አለ፣ እንደ ታለንቱ አይነት እንደሚያመጣው ኤክስፔሪየንስ። እኔ ኔጎሽዬት ማድረግ ይቻላል ባይኔ። ስለዚህ ኤግዛክት በኦርጋናይዜሽኑ ስኬል መሰረት ወይም ደግሞ በእናንተ ደስ እንዳላችሁ ኔጎሽዬት ማድረግ እችላለሁ ምናምን ከሚሆን ለእኔ ይሄን ያህል ይገባኛል ብዬ የማስበውን የፈለግኩትን ብጠራ ሪሊ ከወደ ምንድነው ፐርፎርማንስ አሪፍ ከሆነና የኔም ፐርፎርማንስ የሚፈትኑት ሰዎች ከወደዱት፣ ለምሳሌ የድርጅቱ የመክፈል አቅም 20 ሺህ ብር ነው ብለን እናስብ ለሆነ ፖዚሽን። እኔ ለምሳሌ 100 ሺህ ብጠራ በጣም ኤግዛጅሬት ነው አይደል? መካከሉ ላይ ያለው ዲፍረንስ ሪሊ በደንብ ፐርፎርም አድርጌ ከሆነ ፈተና ላይ ኢንተርቪው ላይ ሲቪ ጥሩ ከሆነ ግሬዴ ምናምን ወርክ ኤክስፒሪየንስ አሪፍ ከሆነ 100 ሺህ ስለጠራው ወደ ኔጎሽዬሽን ላይ ያመጡኝ ይችላሉ። አሁን የብዙዎቻችን ብዬ ማስበው ማለት ነው አሪፍ ትሆኝና ስራውን ትፈልጊዋለሽ። ከዛ በኋላ አሁን ላይክ 100 ሺህ ብል እኮ በቃ አይጠሩኝም ምክንያቱም 15 ሺህ ብሎ የሚጠራ ሰው ይኖራል ምናምን ብለን እንደገና ኔጎሽዬሽን በሩ ክፍትም አይመስለንም ለብዙ ሰው። ጀስት ለማለት ያህል እንጠየቅ ይመስለናል። ምን ያህል ሳላሪ ኤክስፔክት ታደርጋላችሁ ሲባል ሜቢ ባንችም ኤክስፒሪየንስ ብዙ ሰው ፊገር ይጠራል። ዲፔንድ ኦን ኦርጋናይዜሽን ስኬል ምናምን ሊል የሚችል ይመስለኛል። እና ፊገር መጥራት ግን አሪፍ ነው። ፊገር መጥራት አሪፍ ነው፣ ግን ሪያሊስቲክ የሆነ ፊገር ማለት ከእርኒንግ ሂስትሪሽ የበፊቱ ደሞዝሽ 20 ሺህ ብር ሆኖ 100 ሺህ ብር ብትጠይቂኝ እንዲሁም ክሬዲቢሊቲ ነው የሚሰጠው። 20% 30% ዋትኤቨር ኢንክሪመንት ጀስቲፋይ ያደርገዋል ተብሎ የሚታሰበውን ነገር ከሆነ ቢኮዝ ሳለሪ ሂስትሪ መጠየቁም አይቀርም፣ ፔስሊፕ አምጡ ምናምን ይባላል። ስለዚህ 20 ሺህ ብር እየተከፈለሽ 100 ሺህ ብር የምትጠቂበት ጥሩ የሆነ ሪዘን ሊኖርሽ ይገባል። አሁን አንዳንዴ ፍሬሽ ግራጁዌቶችም ላይ እንደዛ ነው የምናየው። 40 ሺህ ብር 50 ሺህ ብር ይጠይቃሉ። ፍሬሽ ግራጁዌቶች ሆነ እንደየ ኦርጋናይዜሽኑ ሊለያይ ይችላል። ኦፍኮርስ አፎርድ የሚያደርገው ሊሆን ይችላል፣ ማያደርገው ሊኖር ይችላል። ግን ስጠይቅ ምን አይቼ ነው የምጠይቀው የሚለውን ማየት አስፈላጊ ነው። በሁለቱ በካንዲዴቱም ሳይድ ሪዝነብል የሆነ ኢንክሪመንት መጠየቅ ጥሩ ነው ብዬ አስባለሁ። ግን ካምፓኒስ አር ኦልሶ ዊሊንግ ቱ ኔጎሽዬት።
ሌላ ኢንተርቪው ክፍል ላይ ነን ስቲል እና ብዙ ጊዜ አሁን ሽቶ የሚገጥመኝ በጣም የሚረብሽ በጣም የሚጮህ ሽቶ ሰው ተቀብቶ ሊመጣ ይችላል። ቅድም እንዳልሽው ማስቲካ ማኘክ፣ በጣም የማይመከሩ ከለሮች ምናምን ይኖራሉ እና ልክ እንደ HR በነበረሽ 15 ዓመት ኤክስፒሪየንስ እንደው ሰው እኝን ነገር ቢያውቃቸው ጥሩ ነው። ኮንፊደንስ አልሽኝ በደንብ ራሳችንን መግለጽ ምናምን። ከዛ በተጨማሪ ግን ሽቶ ምክንያት አይዶን ነው እንዴት እንደምትረዱት፣ ግን ሽቶ ከለር አንዳንድ በጣም የሚረብሹ ከለሮች አሉ። አሁን አንዳንድ ሰው ለብሶት ራሱ ኮንፊውዝ የሚያደርግሽ አይነት ከለር ምናምን ነገር እና ኮንሸስ ለመሆን ያህል ቲፕ ስጭ። ጭራሽ ከለር የሚለው ነገር መጥቶልኝ አያውቅም እውነቱን ለመናገር። ማስቲካ ማኘክ ትልቅ ሰው ፊት ራሱ ማስቲካ አይታኘክም በባህላችን ራሱ ማለት ነው አይደል? ማስቲካ ማጋጥሞኝ አያውቅም እውነቱን ለመናገር። ማስቲካ የሚያኘክ ከእንዴት አጋጥሞኝ አያውቅም in my 15 years of experience። ልብስ የተባለውም ሽቶም የተባለውም ቦዘር አድርጎኝ አያውቅም እውነቱን ለመናገር። አስተውየውም ግን አላውቅም ማለት ሰው ሽቶ ተቀብቶ ስለመጣ ወይም የሚረብሽ ሽቶ ማርጎ ስለመጣ በያዝ ምናምን አያደርግም ምንም። ከለርም ሜቢ ለመታወስ ካልሆነ በስተቀረ ግሪንም ለበሽ ፒንክም ለበሽ ብዙም እንግዲህ አይ ዶንት ኖ ሳይንቲፊካሊ የሚባል ነገር ካለ አላውቅም። ላይክ ሬድ መልበስ ለኔጎሽዬሽን ስቴጅ ሬድ መልበስ ነው፣ ለሆነ ነገር ፒንክ መልበስ ግሪን መልበስ እንደሚባለው ካልሆነ በስተቀረ ብዙም አስተውየው አላውቅም። do we have the luxury ራሱ እንደዛ ለማድረግ እውነቱን ለመናገር ያለንን ለብሰን አጥበን ነው የምንመጣው እንጂ ብዙም የሆነ እንትን ላይ እኔም ልፈተን ሄጄ ነው እና ልትፈተን የመጣች ልጅ ረበሸኝ ብሎ ወጣ አንዱ ፈታኝ። ሜቢ የጤና እክል ሊኖረው ይችላል ሰውየው እና አይዶን ነው ብቻ። ግን እዚህ ጋር ልል የፈለግኩት ፖይንት ምንድን ነው፣ በተቻለ መጠን ኩል ሆኖ ቅድም ያልሽውን ነገር መምጣቱ ላይ ፎከስ ብናረግ። ለምሳሌ የሚረብሽ ከለር እኮ ያልኩሽ ዝብርቅርቅ ያሉ ከለሮች ምናምን ምንድን ነው አደባክ አይምሮሽ ሊረብሽ ይችላል እንዲህ ሳታውቂው እና ሞር ግሬስፉል ሆኖ ለመታየት ሞር ኮንፊደንት ሆኖ ለመታየት ለስላሳ ቆንጆ ሽቶ ኖርማል ሊሆን ይችላል። ግን አሁን ኖርማል ሰው ሲያልፍ ራሱ የሚረብሽ ሽቶ እኮ ይኖራል አይደለም? አለሹ 50-60 ደቂቃ ኢንተርቪው ልታረጊ ምናምን ረጅም ከሆነ ሜቢ እና እሱን ለማለት ነው። ግን አይ ዶንት ሰው የሚረብሽ ሽቶ ልቀባ ብሎ የሚወጣ አይመስለኝም። ስለሚወዱት ይመስለኛል የሚቀቡትነቱን ለመናገር። ግን I also agree with your point። ከለርፉል ልብስ ለብሼ በመጣ ያስታውሱኛል ብለው ይሁን የሚለብሱት I don't know። ወይ ቦልድ ሆኖ ለመታየት ከመሆን አንጻር ከሆነም አላውቅም። ግን ብዙም አትሊስት በእኔ ኤክስፔሪየንስ ግን ብዙም አፌክት አድርጎኝ አያውቅም። ፑትስም አድርጌው አላውቅም አክቹዋሊ። ዋንስ ጥሩነ ሳላሪ ኔጎሽዬት አደረግን ምናምን ዌልካም እንኳን ደስ አላችሁ ብላችሁ ተጻፈ፣ ሰውየው ተቀጠረ። ፕሮፌሽናል አለሙ ላይ ሲገባ እንዴት ነው ሰው ሪሊ ፕሮፌሽናል ባውንደሪውን የሚጠብቀው? በደንብ ማተር የሚያደርገን ማለት ነው። እሱ ነገር ላይ በደንብ ብታወሪ። ከተለያዩ ዲፓርትመንቶች ጋር ጓደኞች ይኖሩሻል። አሁን እንዳልሽው HR ትሆኛለሽ፣ ከፋይናንሱ ጋር ምናምን ድብልቅልቅ ይላል ፕሮፌሽናሊዝም እና እሱ ላይ በደንብ እናውራ። ይሄ ፕሮፌሽናሊዝም ራሱ ምንድን ነው ከሚለው ነገር አይደለ ብንጀምር። ፕሮፌሽናሊዝም ከስራው የሚጠበቁብንን ነገሮች በምን ኳሊቲ ዴሊቨር እናደርጋለን የሚለው ነገር ይመስለኛል። እንዳልኩት አለባበሳችን ሁሌ ፎርማል ነው ማለት አይደለም። እንደየካምፓኒው ካልቸር ስለሚለያይ አሁን ቴክ ካምፓኒ ላይ ለሚሰሩ ሰዎች ሱፍ ለብሳችሁን ነይ ብትያቸው አይሰሙሽም። በቁምጣም ሊመጡ ይችላሉ፣ በጅንስም በምን ሊመጡ። የካምፓኒው ካልቸር ማተር ያደርጋል። ኮሚኒኬሽን በጣም ኢምፖርታንት ነው። ዲግሪ የምንለው ነገር ኤጁኬሽን የሚለው ነገር እስከ በሩ ድረስ ብቻ ነው የሚያስገባል። ከበሩ ቢካዝ እንደኛ አይነት 100 ሰዎች አሉ ሴም ኳሊፊኬሽን ያላቸው። ኮላቦሬሽን፣ ኮሚኒኬሽን፣ አካውንተብል የሆነ ሰው የሆነ ስራ ተሰጥቶት ከጥግ እስከ ጥግ ዴሊቨር የሚያደርግ ሰው። ይሄ እኔ ሰርቻለሁ እኔ ይመለከተኛል ሳይሆን
ይሄን ነገር ለመጨረስ ምንድን ነው ምን ጥግ ድረስ መሄድ አለብኝ የሚሉት ነገሮች በጣም ማተር ያደርጋሉ። ሪስፖንስብል የሆኑ ሰዎች ሶፍት ስኪሎች ናቸው በጣም ማተር የሚያደርጉት። ኢዝ ዘ ፐርሰን ኢዚ ቱ ወርክ ዊዝ አይነት ነገር አለ አይደል? እነሱ ናቸው ሞር ኢምፖርታንት የሆኑት። አሁን አንቺ እንደ ኤችአር ፐርሰን ከፎር ከተመረቀ ሰው ግን ኮሚኒኬሽኑ አቲቲዩዱ ሌሎች ነገሮች ላይ በጣም ፑር ከሆነ ወይስ ሚዲየም ግሬድ ይዞ ኮሚኒኬሽን አቲቲዩድ ላይ አሪፍ ሆነ የትኛው? ሁለተኛ ጥያቄ የለውም። ሁለተኛ ግሬድ ሰው ይሄ ኤጁኬሽን እንዳልኩት ነው እኮ ሲጀመር ኤግዛክትሊ የተማርነውን ነገር እኮ አይደለም ስራ ቦታ ላይ ምንፈጥሩ አይደል? እኔ አሁን ዲግሪን ቢዝነስ አድሚኒስትሬሽን የተማርኩት ከዛ ውስጥ እንደው ምን ያህልን አስታውሼ ስራ ቦታ ላይ እያንዳንዱ ተግብሬዋለሁኝ። ከሰው ጋር መስራት ካልቻልኩኝ ግን ግሬዴ ምን ያደርግልኛል? በጣም ሶፍት ስኪል አቲቲዩድ ነው። ገበያም ላይ ሰው በጣም ካምፓኒዎች የተቸገሩት እሱን ነገር ነው። አካውንታብል የሆነ ሰው፣ ሪስፖንስብል የሆነ ሰው፣ ኮሚኒኬት የሚያደርግ ሰው። ሲምፕል ኢሜይል መጻፍ እችላለሁ ወይ ቢዮንድ ኤጁኬሽን። ስለዚህ በጣም ማንበብ በጣም ያስፈልጋል። ይሄ የእውቀት አድማስን ማስፋት ነው አይደለም የሚባለው። ነገሮችን በተለያየ አይነት መንገድ ማየት፣ ፐርስፔክቲቮችን ማየት፣ ፕሮብሌም ሶልቪንግ ላይ መስራት። ስራ ትንሽም ተሰጠን ትልቅም ስራ ተሰጠን በምን ኳሊቲ ዴሊቨር እናደርገዋለን፣ በምን ስታንዳርድ ዴሊቨር እናደርገዋለን የሚለው ነገር አቲቲዩድ ምንም ጥያቄ የለው። ሁለተኛውን ትመርጫለሽ? በአብዛኛው ድርጅት እንደዛ ይመርጥ ይመስለኛል ዲስ ዴይስ። ከዚ ሌላው ነገር ማሰልጠን ይቻላል፣ ቴክኒካሊ ብቁ ማድረግ ይቻላል፣ ትሬኒንግ መስጠት ይቻላል። ላልተመረቁ ወይም ደግሞ ፍሬሽ ግራጁዌት እያደረጉ ላሉ ግን አሁን ያልሻቸውን ስኪሎች በምን አይነት መልኩ ያገኙታል? ፍሬሽ ናቸው፣ ኮሚኒኬሽን ስኪላቸውን ስፔሻል አቲቲዩድ ያልነውን ነገር በምን አይነት መልኩ መስራት እንችላለን? ዩኒቨርሲቲም እኮ ግን ቢማሩ ተማሪዎች አሉ አብረዋቸው የሚማሩ ፕሮጀክቶች ይሰጧቸዋል። ቅድም እኮ እንዳልኩት ነው በምን እንደተመረቀ ማያቅ ግራጁዌት ከሆነ ቬሪ ዴንጀረስ። ስለዚህ ፕሮጀክቶችን የሰሯቸውን ኮላቦሬት እያደረጉ ነው ወይ የሰሩት? ሪስፖንሲቢሊቲ ወስደው ነው ወይ የሰሩት? አሁን ድሮ እኛ ስንሰራ ከሌን ስራ ይባልና ተከፋፍለን የሆነ ሰው ደግሞ ኮምፓይል ያደርገዋል። በጣም ብዙ ጊዜ ግን የስም ለማስመዝገብ ብቻ የሚመጡ ደግሞ ተማሪዎች ነበሩ። ስለዚህ how seriously do we take it? ከዛ ነው የሚጀምረው። ከዛ እንዳልኩሽ ነው ማንበብ በጣም ፐርስፔክቲቫችን በጣም ስለሚቀይረው ራስን ማወቅ በጣም ኢምፖርታንት ነው። ምንድነው ፓሽኔ? ምንድነው መሆን የምፈልገው ነገር? ምንድነው ማድረግ የምፈልገው ነገር? ምንድነው የሚለውን ነገር ኖቲስ ማድረግ፣ ከራስ ጋር ማውራት መወያየት በጣም ያስፈልጋል ብዬ አስባለሁ። ከዛ ውጭ ግን በጣም ኤቭሪዴ እኮ የሊደርሺፕ ሞመንቶችን፣ ኮላቦሬሽን፣ ኮሚኒኬሽን የምናሳይበት ብዙ መንገድ አለ። ዲስዴስ ደግሞ ዩኒቨርሲቲ በጣም ብዙ ኢኒሼቲቮች አሉ፣ ካሪየር ሴንተሮች አሉ። እዛ ውስጥ ይሳተፋሉ ወይ? ቮለንተር የሚሰሯቸው ስራዎች አሉ ወይ? የክለቡ አባሎች ናቸው ወይ? እንደዚህ ነጻት ነገሮች ይረዳሉ። እንትናም ፕሮፌሽናል አለሙ ላይ ገብተን ስንሰራ አሁን ቅድም እያልኩሽ ነበር እኔ 10 ምናምን ዓመት የስራ ልምድ አለኝ ፕሮፌሽናል አለሙ ላይ እና እንትና እኔ አሁን ዝም ብዬ ስመዝነው ጤናማ አይደለም የኔ አሁን ላይ ማለት ነው። እና አንደኛ የሆነ አሁን በ10 ምናምን ዓመት ውስጥ ስንት ድርጅት ብሰራ ጥሩ ነው? 7-8 የኔ 9-10 ምናምን ይሆናል። እና የሆነ ቦታ ገባለሁኝ፣ ትንሽ ጊዜ ይሰራለሁ፣ ትንሽ ዲስኮምፈርት ካለኝ ላልሄድ እችላለሁ። አሁን እንኳን የልጆችን ግን የሆነ ታይም ላይ እንደዛ ነበርኩኝ። ፋይት ምናምን አላረግም ማለት አቅሜን ማየት አለባቸው። ቀደም ያልሻቸው ኮሚኒኬሽን ጥሩ ከሆነ አቲቲዩዴ ሃርድ ወርከር ከሆንኩኝ ጥሩ ቲም ወርኪንግ ሀቢት ካለኝ ምናምን ይሄንን ሊያዩልኝ ይገባል ብዬ አስብ ነበረ። ከዛ 6 ወር ምናምን ሰራ የሆነ ጊዜ ሰጣቸውና ወይኔ እወጣለሁኝ ወይ ምናምን እና ለሆነ ኢንተርቪው ስቀመጥ ጊዜ ረስተው በጣም ጥሩ ኤችአር ገጠመኝና ግን ሲቪሽን አይተሽዋል አለኝ። በጣም የተቆራረጠ ይበዛዋል እና ስፔሻሊ
ሁሌ እንደምለው ናይታይ ፖድካስት ላይ ወይም ናይታይ በዋናነት የምትሰራው አላማ የሚመጡ ሰዎች እኛ የሰራነውን ሚስቴክ አይስሩት፣ አትሊስት የተለየ ሚስቴክ ይስሩ። ሚስቴክ ኖርማል ነው፣ ግን ለየት ያለ ሚስቴክ ይስሩት ብዬ አስባለሁ። እና ተርኖቨራችን አሁን እኔ ያልኩሽ አይነት እኔ የነበርኩባቸው አይነት ክራይሲሶች ምናምን ሲገጥሙን እንዴት ማኔጅ እናደርገው? ይህ ቻሌንጅን ምን ያህል አክሴፕት እናደርጋለን፣ ቻሌንጅን ለመወጣት ምን ያህል ፋይት እናደርጋለን የሚለውን ይመልሳል። ቢኮዝ ኤቭሪ ታይም የሆነ ቻሌንጅ በገጠመን ቁጥርማ መቀየር ብንችል ምን እንማርበታለን? ከኮንፈርት እኮ ብዙ ነገር እንማራለን ብዬ አላስብም። አውት ኦፍ አወር ኮንፈርት ወተን የምንሰራቸው ነገሮች ናቸው በደንብ ለህይወትም ሌሰን የሚሆኑት ብዬ አስባለሁ። እዛ አንድ ቦታ ላይ ደግሞ ሰው አትሊስት 1 ዓመት ተቀምጦ ኮምፒተንሲውንም ማወቅ አለበት። ለዛ ስራ ምን ያስፈልጋል የሚለውን ለማወቅ እንደየስራው አይነት ቢሆንም ግን ቆየት ብሎ አይቶ ስራውን አንደርስታንድ ለማድረግ ራሱ እኮ ጊዜ ይፈጃል። አንድ ሳይክል እንኳን መጨረስ አለበት ዴሊቨሪ ራሱ አይደል? ዋቴቨር ስራ ቢሆን ፋይናንስም ቢሆን አንድ ሳይክል ኤችአርም ቢሆን አንድ ሳይክል ነገር መጨረስ አለበት ብዬ አስባለሁ። እና ስራው ላይ መቆየቱ ለእኛ ነው የሚጠቅመን ብዬ አስባለሁ። ከኮንፈርታችን ውጭ ወተን ቻሌንጆችን ፌስ አድርገን ያን ነገር ቻሌንጁን ስናልፈው እንደ ሰው እናድጋለን ብዬ አስባለሁ። ፐርሰናል ከስራ መገላበጡ በተለይ ደግሞ እኔ ከኤችአር ፖይንት ኦፍ ቪው ሳይ ኦኬ ቲስ ፐርሰን 6 ወር በ6 ወሩ ቀየረ፣ ለእኔ እስከ 6 ወር በኋላ እንደማይቀይር ምን ጋረንቲ ያለኝ? አለስ በጣም አሳማኝ ሪዝን ከሌለ በስተቀር ማለት ነው። ግን ትሬንድ ከሆነ አንቀጥሮም ፕሮባብሊ እንደዚህ ጃምፕ የሚያደርግ ሰው ድርጅት እኮ ኮስት አለው አይደል? ሪክሩትመንት የራሱ ኮስት አለው። ሰዎችን ከስራ ላይ አንስተሽ ነው ኦፕሬሽን ላይ ያሉ ሰዎች ማኔጀሮችን ከስራ ላይ አንስተሽ ነው የምታመጩ። ጊዜ፣ ቦታ፣ ብዙ የራሱን የቻለ ኮስት አለው። ለማስታወቂያ የሚወጣ ኮስት አለ። ብዙ ከሪክሩትመንት ጋር ተያይዘው የሚመጡ ወጪዎች አሉ። ሶ ያን ነገር ከ6 ወር በኋላ ለሚለቅሰው ለምን ድጋሚ ደግሞ ጊዜ ያጠፋለሁ? ቅድም 500-600 ዚቪ የተባለው ማለት ነው እንግዲህ። ስለዚህ ሪላያቢሊቲ ነገር ይፈልጋል። አንድ ቦታ ዶርማንት ሆኖ መቆየት ማለት ደግሞ አይደለም። ይሄ ሰዎች መቀየር አለባቸው፣ መለወጥ አለባቸው። ግሮት ያስፈልጋል፣ ከሪር ግሮት ያስፈልጋል። ግን ደግሞ ከየቦታው መማር በምንችለው አይነት ምንድነው ጊዜ ውስጥ ደግሞ ቆየት ብሎ ማወቁም ያስፈልጋል። ኢንተረስታችንን ስለማወቅ ለምሳሌ ኢንጂነሪንግ የተማረ ሰው ማርኬቲንግ ሊሰራ ይችላል። ከረንትሊ ግን ማርኬቱ በጣም ያለው ኢንጂነሪንግ ላይ ኦር ይሆንና ኢንጂነሪንግ ላይ ሆኖ ግን ፓሽኔት ላይ ሆን ይችላል በዛ ጉዳይ። ከዛ የሆነ ማርኬቲንግ ስታገኝ ውስጥሽ ወደዛ ይሄዳል። በዛ መካከል ብዙ የምታደርጋቸው ነገሮች አሉና ሰሌክቲቭ ሆነን ነው ራሱ ስራዎችን አፕላይ ማድረግ ያለብን። ለፍሬሽ ግራጁዌቶች ነው ለፍሬሽ ግራጁዌት ኤክስፕሎር ማድረግ ጥሩ ነው ብዬ አስባለሁ። ኤክስፖዝ ማድረግ ራስን ኦፖርቹኒቲዎችን ማየት ጥሩ ነው ብዬ አስባለሁኝ። ራስን ማወቅ በጣም ኢምፖርታንት ነው። ቅድም ያልኩት ሰልፍ ሪፍሌክት ማድረግ ሞር ባነበብን ቁጥር ሞር ስለ ራሳችን እያወቅን በመጣን ቁጥር ዋት ኤነርጂ የሚሰጠኝ ነገር ምንድን ነው? ኤነርጂን ድሬን የሚያደርገው ነገር ምንድን ነው? ትምህርት እኮ አሁን ተመድቦ ነው አይደለም? ተመድበን ነው ሁላችን። የተማርነውን ነገር እንዳለ ላንወደው እንችላለን። አንዳንዴ ደግሞ በመቆየት ብዛትም ልንወደው እንችላለን። ለዛም ስፔስ መስጠት ያስፈልጋል። ግን በደንብ ራስን ማወቅ በጣም ኢምፖርታንት ነው። አትሊስት ዱ አይ ጌት ኤነርጂ ፍሮም ዲስ አክቲቪቲ የሚለውን ነገር አሁን ከኤችአር ወደ ሴልስ ሄዱ ሰዎች አውቃለሁ። ከኤችአር ወደ ፋይናንስ የገቡ ከሌላም ዲፓርትመንት ወደ ኤችአር የሚመጡ ሰዎች አውቃለሁኝ። ግን በዋነኛነት በቃ ስሰራው ምንድን ነው የሚሰማኝ የሚለውን ነገር ቶሎ ባወቅነው ቁጥር ሞር ቢልድ ለማድረግ ስለሚረዳ ስንታትስ ኢምፖርታንት። ቅድም ያነሳናት ስፔሻሊ ፕሮፌሽናሊዝም ላይ በደንብ እንድትነግሪኝ የምፈልገው ብዙ ሰው ፕሮፌሽናል አለሙ ላይ በተለይ ስንሰራ ፍሬንድሽፕ እና ፕሮፌሽናል የሚፈልገው ቅድም ያልሽው ዲዩቲ ይኖራል ወይም አካውንታብሊቲ ያልነው ነገር ይኖራል። እና እኔ ከአንቺ ጋር በጣም ጥሩ ጓደኛ ከሆንኩኝ ኤችአር ከሆንሽ በጣም ናግ ላረግሽ እችላለሁ። እና ስፔሻሊ መጀመሪያ መስመሩን አልፈን የሆነ ድርጅት ውስጥ ስንገባ
ያው እገሌ እኮ በጣም ፕሮፌሽናል ነው ይባላል። አሁን ኖርማሊ ድርጅት ላይ የፈለገ ፍሬንድ ብትሆኚ የማይጠየቁ ጥያቄዎች አሉ። አንዳንድ ሰው ደግሞ ምንም ፕሮፌሽናሊዝም የሌለው ሰው አለ ማለት በቃ እንደው ስራውን እኮ ይሰራዋል፣ ዴሊቨሪ ላይ አይደለም ችግሩ። ቅድም ያልሽው ኮሚኒኬሽን ይኖራል፣ በደንብ አድርጎ ፍላጎትሽን መግለጽ ፕላስ ፍሬንድሺፕ እና ፕሮፌሽናሊዝምን በደንብ መለየት። እኔ አሁን አንድ ድርጅት ላይ የሚገጥመኝ ነበረ። በጣም ጥሩ ወዳጆች ነበሩኝ እና ቦሴ ኢሜል ጻፊላት እያለኝ ነው እና በጣም ሶሪ ኢሜል ልጽፍ ነው ምናምን ይሉኛል። ቲምስ ላይ ማለት ነው። እንዴ ዱ ዩር ጆብ ስራሽን ስሪ፣ እኔ ደግሞ መልሳለኝ ምናምን እላቸዋለሁ። እና እንዲህ አይነት እንትኖችን ፍሬንድሺፕ እና ፕሮፌሽናሊዝም እንዴት ነው ሰፓሬት ማድረግ የምንችለው ጓደኝነቱን ሳይረብሽ? አሁን የተደረገው ነገር አሪፍ ነው እኮ። አሁን ያልሽኝ ነገር ይህ ስራዬ ነው፣ ስራዬ ስለሆነ ይሄን ላደርግ ነው። ከርተሲ ነገር ግን አሳይቼሻለሁ፣ ኢሜል ልጽፍልሽ ነው እንዳይደብርሽ፣ እሺ እንደዚህ ያልኩት ነገር እኮ ሪሌሽንሽፑን አያበላሽም። ስራዬም እንደሆነ እየነገርኩሽ ነው፣ እየጻፍኩልሽም ነው። አንቺም የምትመልሹን ነገር ትመልሻለሽ። ሶ ይሄ የምን ጉዳይ የኢንቴግሪቲ ጉዳይ ነገር ነው አይደለም የሆነው። የመጨረሻ ላይ የሚያስከብረን ነገር እሱ ይመስለኛል እንጂ ፍሬንድሺፕ ላይ ሆነን ምን አረጋቸው ፌቨሮች አይመስለኝም። እኔ መቅደስ እኮ ምንም ቢሆን ስለንትን አትናገርም ብባል ይሻለኛል ዛን ውይ እሷ በጣም አሪፍ ጓደኛ ናት ከምባል። የማንነት ነገርም ይሄ የማንነት መገለጫ ነገርም ይሆናል። በተለይ ኤችአር ሚን ፋይናንስን ብዙ በየስራችን እኮ ኮንፊደንሻል የሆኑ ነገሮች የሚያጋጥሙን ነገሮች አሉና ድርጅቶችም ሰዎችም ሲያዩን የሚያስታውሱን is based on ምን አይነት ኢንቴግሪቲ አለው የለውም፣ ያን ነገር መለየት ይችላል አይችልም በሚለው ነው እንጂ ፌቨር እያደረግን የሚመስለን ነገር በኋላ ላይ ባክፋይር ያደርግብናል ብዬ አስባለሁ። ለእኔም እኮ እንደዛ ነው ማለት ነው። አሁን የከሌድሜ እኮ እንደዚህ ነው ብዬ በነገርሽ ነገ እኔ ላለመናገር ምን ነው ማረጋገጫለሽ ነው? አሁን ፈተና ኢንተርቪው ምናምን አሁን ብዙ ማውቃቸው ሰዎች እንትን ፖዚሽን እኮ ኢንተርቪው ላደርግ ነው ምንድን ነው የሚመጣው ምናምን ብሎኛል። እኔ አልነግራቸው፣ እህቶቼም ቢሆኑ ከዝኖቼም ቢሆኑ አልነግራቸው። ግን እዚህ ላይ ተዘጋጁት ያለሽ ለሁሉም ሰው ብትጠይቅኝ አሁን ለምሳሌ ኤችአር ላይ አፕላይ ላደርግ ነው ኦር ፋይናንስ ላይ አፕላይ ላደርግ ነው ብትይም ኦኬ ለምሳሌ ፋይናንስ ላይ አቴንሽን ቱ ዲቴይል በጣም ኢምፖርታንት ነው የቁጥር ነገር ስለሆነ፣ ስለዚህ እዛ ላይ ተዘጋጂ። ይሄ ሪፖርቲንግን በተመለከተ ምንድን የሰራሹ ምናምን ነገር ከስራ ጋር የተገናኙ ነገሮችን ከኤክስፔሪንስ ለመከር እችላለሁ። ይሄ ጥያቄ ይመጣል ማለት ግን ስም የሚያጠፋ ነገር ነው ብዬ አስባለሁ። ሰዎች ደግሞ የሚከበሩት ይሄ ማድረግ ሲችሉ በማያረጓቸው ፕሮፌሽናል ነገሮች ነው ብዬ አስባለሁኝ እና ለራሳችን የሚጠቅመው ብዬ አስባለሁኝ። እንተሎንግራ ሌላ ፕሮሞሽን ላይ እናውራ እስኪ። አሁን የሆነ ሰው አንድ ድርጅት ውስጥ ይቆያል፣ ድሬን እንዳያረግ ፕሮሞሽን ኤክስፔክት ያደርጋል። ፕሮሞሽን ሳለሪ ዋይዝም ሊሆን ይችላል፣ ፖዚሽንም ሊሆን ይችላል። እና አንዳንድ ሰው እንዲህ ብዬ በጠይቅ እኮ ሜቢ ነገ ላይ ስፔሻሊ የሆኑ ነገሮች ቢመጡ እንዲህ አይነት ጉዳዮች ላይ ኖቲስ ላልደረግ ትችላለሁ። ተርተሽኛል ወይ ኦፕን የሆነ ማስታወቂያ እስኪወጣ መጠበቅ ወይስ እኔ በደንብ ለቦታው ፊት አረጋለሁ ኦፊሻሊ ጥያቄውን ማንሳት ድሬን አርጌ ከመጨረሴ በፊት ማለት ነው። which one is better? ሁለተኛው ምን ጥያቄ የለውም። ለምን መሰለሽ ግን ዋና ነገር ፐርፎርም ማድረግ ያስፈልጋል። ከረንትሊ ላለን ሮል በደንብ ዴሊቨር የምናደርግ ጥሩ ፐርፎርመሮች መሆን አለብን። ከዛ በኋላ ግን ኦፖርቹኒቲን ቢመጣ እኮ ፎር ዲፍረንት ሪዝንስ ኦቨርሉክ ልንደረግ እንችላለን። ለምሳሌ እኔ ሴልስ ውስጥ ያለ ሰው ኤችአር መግባት ቢፈልግ ናቹራሊ የሚመጣ ነገር አይደለም። ግን ካወቅኩኝ ከሌ እኮ ኤችአር መግባት ይፈልጋል ብል ግን ኦፖርቹኒቲውን ሲመጣ ልሰጥ እችላለሁኝ። አንዳንዴ ሁሉም ፕሮሞሽኖች ደግሞ ቫካንሲ ላይ ያወጣላቸው ይችላል። ይሄ ምንድነው አባባል አለ አይደለ? ካለ መጠየቅ ደጃዝማችነት። ስለዚህ በደንብ ምን ይጎዳሉ? ማንም አይጎዳም እኮ በሱ። ኦፖርቹኒቲን ምንም ምንድነው መጠቀም ያስፈልጋል። ችግር የለም። እኔ አሁን ስናወራ ምን ትዛለኝ ታውቂያለሽ? አንዴ ማለት የተሳሳትኩት እንደው ማረም ቢቻል ማረመው እንትን የሆነ ድርጅት ላይ ስሰራ በጣም ሃርድ ወርከር ነኝ እና ዊኬንድ አለለም ስራው እስከ ማታ ያስመሻል፣ እስከ 5 ሰዓት እስከ 6 ሰዓት ምናምን
እሱን ሰርቼ በንጋታው ደግሞ 2 ሰዓት መግባት ይጠበቅብኛል ምናምን የትራንዚት ስራ ነበረ እና ገስቴ ሆና ከመጣች ከሷ ጋር አወራዋለሁ እና ከዛ የአለቃችን የኔ ላይን ሱፐርቫይዘር በማተርኒቲ ወጣች። ዜና ኤክስፔክት እኔ ዴሊጌት እደረጋለሁ ምክንያቱም ተምር ያለው ምናምን ዴሊጌት ተደረኩ ላሰብኩት። ከዛ እሷን ከነበርኩበት የኛ ብራንች ላይ ነበረ ወደ ሄድ ኦፊስ ፕሮሞት ተደረገች እና ዴፊኒትሊ እኔ ፖዚሽኑን አገኘዋለሁ በእኔ ጭንቅላት ውስጥ ነው። አሁን ሲገባኝ ግን ያ ዓለም የኔ ነው ማለት ሪሊ ለዚህ ዲዘርቭ አደርጋለሁ ምክንያቱም በዚህ ምክንያት እኮ አላልኩኝም ባይዘወይ እና ስራዬ ምናምን ልክ ክሊያንቶች ገኛ የሆኑ ትልልቅ ድርጅቶች ክሊያንቶች ነበሩ እና ስንሄድ ምናምን በደንብ ነው ክሬዲት የሚሰጡኝ እሷ ከመጣሽ በኋላ ምናምን ትልልቅ ድርጅቶች እና የአለቃ ማለት ናት። አብረን ስንሄድ በጣም ሃፒ ነበረች ምናምን እና ማስታወቂያው ሲወጣ ራሱ መውጣቱ ተገርሚያለሁ ነው የምልሽ። እንዴት ማስታወቂያው ይወጣል ማለት ማተርኒቲ ላይ ከበር አድርጌ ምናምን ኢቭን እላታለሁ እህቴ ልጇን ልታሳክም ወደ እስራኤል ትሄድ ነበር ልብ ኬዝ እና ስትሄድ ሁላቸው አላልኳትም የኔ ጓደኞች ምናምን ሄደዋቸው አሏት የፈጣን ኤርፖርት ላይ ምናምን እንትን ብዬ እና ከምንም ነገር ስራዬን ነበረ ቅድሚያ የምሰጠው። ከዛ ግን የኔ እንትን አልታየልኝም ብዬ አሰብኩ በሰዓቱ። ከዛ ፈተና ተፈተንን ጥሩ ነበረ። ከዛ ኢንተርቪው ላይ ቅድም ያልኩሽ ፕሮፌሽናሊዝም የጣልኩት ነጥብ አሁን እናንተ ጋር ገሌ እንዲህ ቢያረግ ምን ታረጊያለሽ ተባልኩኝ። አይ ቲንክ the right answer አባረረዋለሁ ይመስለኛል መስማት የፈለጉት ግን እኔ መዋሸት ደግሞ አልቻልኩም በሰዓቱና መጀመሪያ እኔ I believe ሰዎች ይማራሉ አልኩ። ቅድም ማለት ለድርጅቱ አሴት ናቸው ሰዎች ሰው እንዲህ ምናምን አልኩኝና ስወጣ ታውቆኛል በቃ ይሄ መልስ ይሄ አልነበረም። ሪያሊቲው እኮ ቦታው ላይ ስገባ ልመክረው እችላለሁ ግን ደሴኮፍ ያንን ለማለፍ እንዲህ ብል ጥሩ ነበርና ዜን ከሌላ ቦታ ሌላ ሰው መጣብና በጣም ዲስካሬጅ ሆንኩኝ። ከዛ እንዳልኩሽ ችግር የለብኝ ማለት ያው የሾጠር ስራ ይፈጠና ፈለኩኝና የ5 ወር ስራ አገኘሁኝ። ከዛ ባለቤቱ ጠርቶ ምንድነው ፕሮብለምሽ ምንም ነው ያላልኩት እንዴ አትሊስት ለምንድነው የሆነ ነገር ያላልኩት በቃ የተሻለ ስራ አግኝቻለሁ። እውነትም የተሻለ ነበር ኖርማሊ ከሚከፈለኝ 3-4 እጥፍ ይበልጥ ነበር ያገኘሁት ስራ አጋጣሚ ግን የ4 ወር ፕሮጀክት ነው ያገኘሁት የነበረውና አይተሽዋል የ4 ወር ፕሮጀክት ኦፈሬን አሳየሁት እንደዚህ ነው በቃ መሄድ አለብኝ እና በደንብ ሞክረዋል እኮ እነሱ ግን እኔ ሪሊ ለዚህ ቦታ ፊት አረጋለሁ አላልኩኝም። ስራዬ እንዲታይ ነው ኤክስፔክት ያረኩት። የሰራሁት ስህተት ይመስለኛል ወደ ኋላ ሄጄ ለምንድነው ማስታወቂያ ያወጣው እኔ እዚህ ጋር እንዲህ አይነት አካዳሚክ የሆኑ ዝግጅቶች አሉኝ እንዲህ አይነት ኤክስፒሪየንስ አለኝ እንደውም ከፖዚሽኑ የተሻለ ነው የሚትን እንደውም ኦቨር ኳሊፋይድ ነኝ እንጂ አንደር አይደለሁ ምናምን ብዬ ራሴ ማርኬት ማድረግ ነበረብኝ። ፖሲብል እንደ ኢትዮጵያውያን ደግሞ ይሄን ሰርቻለሁ ብሎ ማውራት መጎረር ስለሚመስለን በቃ ስራዬ ይናገር እያለን እንተዋለን አይደል? ስራችን ምን እንደሰራን ማሳወቅ ጥሩ ነው ለሚመለከተው ሰው። ከዛ ውጪ ግን ስራ ላይ ድፍት ብሎ መዋልም that's not the only way። ሶሻላይዝ ማድረግ ያስፈልጋል። ኮላቦሬሽናችን ማሳየት፣ ኮሚኒኬሽናችን ማሳየት፣ ኔትወርክ ማድረግ፣ እኛን ኢንፍሉዌንስ ያን ዲሲዥን ኢንፍሉዌንስ ሊያደርጉ የሚችሉ ሰዎች እነማን ናቸው ማድረግ በጣም ኢምፖርታንት ነው። አሁን እንተና ማናት ህይወት ምሻው ባልደረስ ያለችና የሆነ ጽሁፍ ጽፋ ነበር። ይሄ ከዩኤስአይዲ ጋር ተያይዞ ብዙ ሰራተኞች ተቀንሰው ነበርና ስፔሻሊ ያልሽ ኮሚኒኬሽን ጉድ ኔትወርኪንግ እና እሱ ጽሁፏ ላይ አንድ በጣም ኢንተረስቲንግ ነገር ጽፋ ያነበብኩት የነበረው ምንድነው በዚህ ማዕበል ብዙዎች ሎሚ ሲታደላቸው እንደ ድሉ ነው ብርቱካን የደረሳቸው ነበር አለችና የነዛ ሰዎች ቴክኒክ ምን ነበር አለች ሰው አላቸው ኔትወርክ ጥሩ ያደርጋሉ እና የሆነ ዲሲሽን ኤስኤምቲ ነው የምንለው ሲኒየር ማኔጅመንቱ ሊወስን በር ሲዘጋ ከገሌ ያልነበር የዩኤስአይዲ ጊዜ ይሄ ከቱ ጋር ተያይዘው የነበሩ ነገሮችና ከገሌ ለመባል ገሌ ማንን ያውቃል ነው ፕሮፌሽናል ኖት ራስን እንትን ማድረግ ሳይሆን ይሄ አንፕሮፌሽናል የሆነ ሪሌሽን ሳይሆን ትላለች በጣም ጉድ ኔትወርኪንግ ምናምን ብላ
ጥሩ ነገር ጽፏል። አሁን ከረጅም ዓመት በፊት የነበረ ኤክስፒሪየንስ ነው። አሁን ቢሆን አላደርገውም። ራሴን በደንብ ማርኬት ታደርጋለሁ። ቅድም ያልሻት ደግሞ ይዩኝ ከማለት ይልቅ ይሄ እንዳልሽው እንደ ኢትዮጵያዊ ሜንታል ሴታፕ ስራሽ ይናገር ምናምን እየተባልን ስለመጣን ሜቢ አትፈልግ ይሆን ምናምን ሊሉ ይችላል። ሜቢ ሬዲ አይደለች ይሆን ምናምን ልንባል እንችላለን። ሰው ቦታው ላይ ኢንተረስት እንዳለኝ እና ሪሊ ደግሞ ካፓብል እንደሆንኩ ምናምን ማሳየት በጣም ኢምፖርታንት ነው። ግዴታ ኳሊፋይድ ነኝ ብዬ ስላሰብኩኝ አልወዳደርም ማለት አይደለም። ፖሊሲ ከሆነ ፖሊሲ ነው፣ ወዳደራለሁኝ፣ ራሴን አሳያለሁኝ። ከዛ በኋላ ግን እንዳልኩሽ ስራ ቦታ ላይ ያለኝ ነገር ግን ፎር ሹር ኢንፍሉዌንስ ያደርጋል። ካለ አይጎዳም አትሊስት እና ስራ ላይ የሰራነውን ነገር በደንብ ማሳወቅ የሰራነውን እኮ ነው አኮምፕሊሽ ያደረግናቸውን ነገሮች ሬኮግናይዝ ማድረግ። ራስንም እኮ ሬኮግናይዝ ማድረግ ኢምፖርታንት። ድሬን የሚያደርገን ነገር እሱ ራስ ሬኮግናይዝ ማድረግ እንዴ በጣም ቻሌንጅ በሆነ መንገድ የሰራሁትን ስራ አምሽቼ ምን ብዬ ተቸግሬ የሰራሁትን ስራ በጣም ጎበዝ ነሽ እኮ መቅደስ ማለት አለብኝ። ለራሴ ኢንተርናሊ ለራስም ሞቲቬሽን ይሰጣል ማለት ነው። ሬኮግናይዝ ማድረግ ግን ብዙ ጊዜ ምንድነው የምናደርገው? የነገር እንሰራለን፣ እንጨርሳለን፣ we're on to the next one። የኛውንም እንኳን አፕሪሼት ሳናረግ ቆም ብለን የሰራነውን ነገር ሳናይና የሰራነውን ነገር አፕሪሼት ማድረግ፣ ማሳወቅ፣ ሪፖርት ማድረግ፣ ኢሜይል ማድረግ፣ ማውራት፣ ይሄን እኮ ሰራሁኝ፣ ይሄን ዴሊቨር አደረኩ፣ ይሄን አኮምፕሊሽ አደረኩኝ። ኢምፕሩቭመንት አይዲያዎች ካሉን ለካምፓኒ የሚጠቅሙ ኢምፕሩቭመንት አይዲያዎች ካሉን መናገር ደፍሮ I have this idea ይሄን ብናደርገው እንደዚህ ኮስት ሴቭ ያደርግልናል፣ እንደዚህ ጊዜ ያሳጠርልናል፣ እንደዚህ ኤፊሽንሲ ያመጣልናል። የትኛውም ድርጅት ቫሊዩ አድ የሚያደርግለትን ሰራተኛ መልቀቅ አይፈልግም። ስለዚህ ለድርጅቱ ሬሌቫንት ሆኖ መገኘት ወርክ ላይፍ ባላንስ እንትን አሁን እንዳልሽው ድፍት ብለን እንሰራለን። ከዛ የሆነ ሰዓት ላይ ወይ ብዙ ነገሮቻችንን እንሰዋለን ምናምን። እኔ ላለፉት የሆኑ አመታት ለራሴ ፕሮሚስ የገባሁት ላፕቶፕ ይዤ አልሄድም፣ በጣም እርጀንት ነገር ከሌለ በስተቀር። ኖርማሊ ልጆችም ስለመጡ ለቃውም ሳስቼ ነው ለላፕቶፕ ግን ይዤ ሄዳለሁኝ። አሁን በጣም ቤስት ፍሬንዶች አሉኝ እንደዛ። በቃ ስትደውይ ማታ 4 ሰዓት ላይ ራሱ የድርጅቱ ስራ ላይ ናቸው። እና ባላንሱን እንዴት ነው የምናመጣው? በጣም ውስድ እንዳያረገን። am I the right person for this? work life balance በሚለው ነገር አላምንም። ኤነርጂያችን የት ነው አሁን መሆን ያለበት? if I need to spend 1 month በጣም ኢንቴንሲቭ የሆነ ፕሮጀክት ላይ I put all my energy there። ከዛ ኋላ ግን do I take time to recharge? ሪቻርጅ ማድረግበት መንገድ የተለያየ መንገድ ሊሆን ይችላል። ትራቭል ማድረግ ሊሆን ይችላል፣ ቤተክርስቲያን መሄድ ሊሆን ይችላል፣ ስፒሪቹዋል ነገር ሊሆን ይችላል፣ ቫኬሽን whatever works for me። so አንዳንድ ጊዜ ኦን ፐርፐዝ ኦፍ ባላንስ የሚባል ነገር አለ። ኦን ፐርፐዝ where do I want to be? ለምሳሌ early career ላይ እያለሁኝ I can choose to focus all my time learning ላይ፣ ማንበብ ላይ፣ ራሴን ኳሊፋይ ማድረግ ላይ፣ ኮምፒተንሲ ላይ መስራት instead of I don't know something else። አለበለዛም ደግሞ እና ጓደኞችም ኢምፖርታንት ናቸው፣ ቤተሰብም ኢምፖርታንት ነው። አሁን ለምሳሌ ታክሲ በመሄድ ማጠፋውን ጊዜ I can choose to do whatever I want with my time። I can choose to read፣ I can choose to keep quiet and think about myself and reflect። whatever works for me። ከዛ ውጪ ግን በቃ where do you want to focus ሚለው ይመስለኛል ኢምፖርታንት ለኔ የሚሰራልኝ ነገር። ግን እናት ከመሆን ጋር ከሌሎች ሪስፖንሲቢሊቲዎች ጋር ያለው ለሱ ለማውራት ግን እንትን ላይ አሁን ስራ ለምሳሌ አንድ ስራ ይኖራል፣ ስፔሻሊ ፕሮጀክቶች ላይ ምናምን ፌዝ አውት ያደርጋል። ከዛ ሌላ ስራ መፈለግ ይኖርብሻል እና ማናጀር የሆነ ሰው ምናልባት ኦፊሰር ሆኖ ሊገባ ይችላል፣ ኦፊሰር የነበረ አሲስታንት። አሁን እንዲህ አይነት ሲናሪዎች ላይ ተመልሶ ወደዚህኛው ፖዚሽን ለመምጣት ቻሌንጅ ያደርጋል ነው? ይረዳዋል ማርኬቱ
አሁን ያለው የሚረዱ አይመስለኝም በእውነት አይ ዶንት ኖ ሳለሪ ሪስትሪክሽን ምናምን ያበላሽብሻል አይደል? ግን ዋይ የሚለውን መምረጥ ደግሞ አለብን። አሁን ፎርጎ ማድረገው ነገር አሁን ለምሳሌ እኔ ኤክስፓት ነበርኩኝ ልበል። ኤክስፓት ነበርኩኝ፣ ደሞዜ በጣም አሪፍ ነበረ ምናምን። እዚህ መጥቼ ግን እዚህ ሀገር መምጣት ኖረብኝ፣ የቤተሰብ ኬዝ ኖረብኝ፣ ኦር ላገባ ነው ኦር ዋቴቨር። ስመጣ ግን ሳለሪን ቀንሼ ልመጣ እችላለሁ። which is fine, it's a choice that I make። በዛ እዚህ ማርኬቱ አፎርድ ማያረገኝ ከሆነ በእንደዚህ አይነት ኬዞች it could be acceptable። ከዛ በኋላ ግን የሆነ ደሞዝ ቀንሸሽ ከገባሽ በኋላ መልሶ እዛ ደሞዝ ላይ ለመድረስ ሊከብድ ይችላል። በተቻለ መጠን ግን አማራጭ ከሌለ ደግሞ አትካኒዱ። አይ እንደው አማራጭ ላለው ሰው ወደኋላ ባሄድ ብዬ ነው መክረው። አማራጭ ላለው ሰው አሁን ስራ ኖሮኝ አይ እንደው ሌላ ኦፖርቹኒቲዎች ለመፈለግ ለምሳሌ የሆነ ፖዚሽን ላይ ትኖሪያለሽ፣ ለምሳሌ ኦፊሰር ላይ ልበልሽ። ከዛ በኋላ ደሞዙም የምታገኘው የአሲስታንቱ እንደ ድርጅቱ ሳለሪ ስኬል ስለሚለያይ አሪፍ ቢሆን እዚሁ ላይ ስቲክ አርጎ ሲኒየር ኦር ማናጀር ኦር ኮኦርዲኔተር መፈለግ ወይስ ባክ አርጎ ደሞዙ መምረጥ በእርግጥ እሱ ምርጫ ነው። ግን ለፕሮፌሽናል ግሮዝ ኢት ዲፔንድስ። አሁን ለምሳሌ እኔ አሁን ኤችአር ውስጥ አይደለሁኝ። ኢፍ አም ሪሊ ኢንትረስትድ ፋይናንስ ውስጥ ላለ ስራ ከስር መጀመር ሊኖርብኝ ይችላል። ግን ፋይናንስ ውስጥ ማደግ ስለምፈልግ ፋይናንስ ውስጥ ካሪየሬን ፓሽኔን የማየው ከሆነ ኢትስ ፋይን። ግን ዊ ሃቭ ቱ ሃቭ አ ጉድ ሪዝን ብዬ አስባለሁኝ። አንዳንዴ የምንሰራበት ቦታ ካልቸሩ በጣም ማይሆን አይነት ከሆነ ሌላ ቦታም ቀንሼ ገብቼ ሌላ ካሪየር ግሮዝ ያለበት ቦታ ልግባም ልል እችላለሁኝ። ግን ዋትስ አ ጉድ ሪዝን ያን ለማድረግ የሚለው ነገር በጣም ይወስነዋል። በ15 ዓመታት የኤችአር ጉዞሽ ማለት ነው ስፔሲፊካሊ ለሴቶች እንዲህ አይነት ችግር አለብን ፕሮፌሽናሊ ብዙዎቻችንን የሚመለከት ብለሽ ያስተዋልሽዋል? ፕሮፌሽናል ግሮዝ ላይ በደንብ ሻይን አርጎ ወደፊት ለመምጣት እንደ ተግዳሮት የምንለው ነው ለሴቶች። እኔ ሴት ወንድ በሚለው ሳይሆን ብዬሻለሁኝ ብቁ ሆኖ መገኘት፣ ግን ራስን ዴቨሎፕ አድርጎ ኮምፒት የሚያደርግ ኮምፒተንት የሆነ ሰው መሆን አለብኝ ብዬ አስባለሁ። ለሴቶች ስፔሲፊካሊ ለምችለው ነገር ኦፖርቹኒቲን ግራብ ማድረግ። ኦፖርቹኒቲ ግራብ ማድረግ ብቻ ኦፖርቹኒቲ መፈለግ ራሱ እዛ ላይ በደንብ መስራት አለብን ብዬ አስባለሁ። እኛ ቦታው ላይ ሆነን ኳሊፋይ ማድረግን ኳሊፋይ እያደረግን አይመስለንም። እንደዛ ደግሞ አይደለም ማለት if you have like 75% of it 80% of whatever position you're applying for go for it። 20ውን እዛው እየተማርን ምን እያልን እንሞክረዋለን። ፐርፌክት ሰው ኤክስፔክት አይደረግም። ኮምፒተንት ከሆንን ይሄ ለርኒንግ አጂሊቲ ካለን ቶሎ መማር የምንችል ከሆነ ቶሎ አዳፕት ማድረግ የምንችል ከሆነ ያን ማሳየት የምንችል ከሆነ ኦፖርቹኒቲን ግራብ ማድረግ በጣም ያስፈልጋል። ራስን መግለጽ እና መጠየቅ። ቅድም ያልሽኝ ነገር አብዛኛው ሰው በቃ አይጠይቅም፣ ወይም ደግሞ እምቢ ብባልስ ያለ መጨረሻ ይመስላል። እምቢ ከተባልኩ እምቢ ተባልኩኝ ነው። that person might not even remember saying no actually። ስለዚህ መጠየቅ። what about networking? ቅድም ያልኩት ነገር ነው በጣም ኢምፖርታንት ነገር። ስፔሻሊ አሁን ሴቶች ላይ ከስራ እንወጣለን ወይ ደግሞ የሆነ እንትናችን ሰርክላችንን ቀደም በደንብ ሰፋ አድርጎ ኔትወርክ ማድረግ ምናምን ኢማተርስ አይደል ለፕሮፌሽናል ግሮዝ። ኔትወርክ ግዴታ ማታ መሆን የለበትም። ባይ ዘ ዌይ ከሆነ ሰው ጋር መችለታ እያወራሁኝ ሜንተር መደረግ ፈልጋለች ልጅቷ፣ ወይ ወንዱን ሴቱን አላስታውስም ለመናገር እና ሲሆን ሄዳ አይ ዋንት ዩ ቱ ሜንተር ሚ ኢፍ ዩ ጊቭ ሚ 15 ደቂቃ ጠዋት ወይም 30 ደቂቃ ጠዋት ከሰጠኝ ሁሌ ማኪያቱ ይዤ እመጣለሁ። ማታ መውጣት የለባትም፣ ሌላ ነገር የለውም። ጠዋት ነው 15 ደቂቃ ነው፣ ማኪያቱ ግን ትወስዳለች። ሽጌት ሰርታይ ወሪስ ታይም አዶር ሪሜምበር። ስለዚህ ከስራ መውጣት ጋር ምሳ መብላት ሊሆን ይችላል። አሁን እኮ አሁን መስሪያ ቤት ቦታ ላይ ወይ ካንቲን ካለ ወይ ከስብሰባ ይመጣሉ አለቆች አይደል? ምን ያህሉ ሰው ቆሞ እዛ ጋር አብሯቸው እንትን ይላል፣ አብሯቸው ይበላል። እየተበላን ከሆነ መበተን ነው እንጂ ቆሞ ማውራት ምናምን ነገር የለምና ሁሉንም ኦፖርቹኒቲ መጠቀም ይቻላል። ፐርፐስፉሊ ማለት ነው። አሁን ኮንሽስ ሆኖ
በዚህ ሰዓት ኔትወርክ ማድረግ አለብኝ፣ የራሴን አቅም በደንብ ቢሮ ላይ ካሉት ሊደርሺፕ ላይ ማኔጅመንት ላይ ኢቨን እስከ ሲኦ እንዳልሽው ቀረብ ብሎ ማሳየት አንደኛ ኮንፊደንስን ያሳያል አይደል? ኮንፊደንስን ያሳያል፣ ኢንቴንሽናሊቲን ያሳያል፣ ሩቅ እንደምናስብ ነገር ማለት ነው። ስለ ከሪራችን እንደምናስብ፣ ስለ ግሮት እንደምናስብ በደንብ ያሳያል እና አፕሪሼት የሚደረግ ነገር ነው። ኤንድ እርሊ ከሪር ላይ ኢቨን ሲኒየርም ላይ ብዬ ማስብ ሻምፒዮኖች ያስፈልጉናል። ኦን አር ቢሃፍ የሚያወሩልን ቤቲ እኮ እንደዚህ ናት ሊሉልን የሚችሉ ሰዎች ያስፈልጉናል። እነዛን ሰዎች ደግሞ ያለ ኔትወርኪንግ ኦቨር ኮፊ ሊሆን ይችላል፣ ምሳ እንብላ ማለት ሊሆን ይችላል፣ የሆነ ፕሮጀክት ስራ ማለት ሊሆን ይችላል። ዋቴቨር ሚንስ ቱ ጌት ዳት ፐርሰን። ለምሳሌ ኢቬንቶች ሲሄዱ ኢቬንት ቦታ ላይ መገኘት ሊሆን ይችላል። ቪዚብል በቃ ቪዚቢሊቲ ነው ዋናው ነገር። ማታ ማምሸት ላይሆን ይችላል። ሌሎች ብዙ ኦፖርቹኒቲዎች ግን አሉ ብዬ አስባለሁ። ቆንጆ። ሌላ ከድርጅት እይታ አንጻር ለምሳሌ እኔ የሆነ ድርጅት ባለቤት ነኝ ልበል፣ ጠንካራ ሰራተኞቼን ኪፕ አድርጌ የኔ ቪዥን እነሱ ላይ ተጋብቶ፣ ምክንያቱም አንድ ድርጅት ቅድም እንዳልሽ የሆነ ታይም ኢንቨስት ሲያደርግ የድርጅቱን ካልቸር ያውቃል፣ አካሄድ ያውቃል ምናምን እና ማርኬቱ ደግሞ ሰፊ የሆነ በሄደ ቁጥር ሰዎች የሆነ ትንንሽ ኦፖርቹኒቲዎች አግኝተናል ሉዝ እንዳናረግ ድርጅቶች በምን ፖይንት ኦፍ ቪው ማየት አለባቸው? አንደኛ ካልቸር ነው። በጣም አሁን እኛም ፕሮፔል ላይ በጣም እየሰራንበትም አድቮኬት የምናደርገው ካልቸር ኢዝ የካምፓኒዎች አይደንቲቲ ነገር ነው። ኢትዮጵያን ኤርላይንስ ስንል የሆነ የሚመጣልን ካልቸር ጭንቅላታችን የሚመጣልን ኢሜጅ አለ። ቴሌኮም ስንል እንደዚህ ይመጣልን ነገር አለ ሀይሌ አይደለ? እንደዛ ዋት ደዝ ደ ካምፓኒ ስታንድ ፎር ዲስ ዴይስ ደግሞ ከብር ይልቅ ብርም ኢምፖርታንት ነው። ከብር ይልቅ ግን የካምፓኒው ፐርፐዝ ምንድን ነው፣ ቫሊዎቹ ምንድን ናቸው፣ ለሶሳይቲው የሚሰጠው ነገር ምንድን ነው የሚለው ነገር ለወጣቱ በጣም ኢምፖርታንት ቫሊዩ አለው። ስለዚህ እዛ ላይ ምንድን ነው የሚሰሩ ነገሮች፣ ፍሌክሲቢሊቲ አለ ወይ ኢንተርናሊ፣ ከዛ ዋናው ደግሞ ግሮት፣ የከሪር ግሮት አለ ወይ፣ እማርበት አለ ወይ፣ አድግበት አለ ወይ የሚለው ነገር በጣም ኢምፖርታንት ነው ለድርጅቶች። ቴንኪው። አሁን ስለ ፕሮፔል በደንብ 3 ዓመት አይ ቲንክ አይደል? 3 ዓመት ነገር ሆኖ 3 ዓመት ጀርኒው ምን ይመስል ነበር? ፎከስ አድርጋችሁ የምትሰሩት ቪዥን ምንድን ነው? ምን ያህል ክሊያንቶችን ሪች አደረጋችሁ? በደንብ እናውቅ። ፕሮፔል 3 ዓመት ሆኖታል። ኢትስ አን ኤችአር ኮንሰልታንሲ ካምፓኒ፣ ኤንድ ቱ ኤንድ የሆነ ኤችአር ሰርቪስ ነው የምንሰጠው። ቅጥር መቅጠር እንሰራለን፣ ትሬኒንጎች ላይ በደንብ እንሰራለን። ከዛ ካልቸር ላይ አብረን የምንሰራቸው ክላይንቶች አሉ። ከፐርፎርማንስ ማኔጅመንት ጋር፣ ከሳላሪ ስኬል ጋር ኤንድ ቱ ኤንድ ያሉትን ነገሮች ፎከስ አድርገን እንሰራለን። በዋነኛነት የፕሮፔል ምንድን ነው ስንነሳ የተነሳንበት ሀሳብ የሰዎችን ፖቴንሻል አንሎክ ማድረግ ይቻላል with the right environment, with the right support, with the right system ብለን እናስባለን። እና for most of local companies ኢትዮጵያ ውስጥ ላሉ ይሄ ነገር እንደ ስትሬንግስን ማድረግ ይቻላል ብለን እናስባለን። አሁን ማርኬቱ ለፎሪነሮች ኦፕን አፕ የሚያደርግ ከሆነ they come with a lot of experience፣ መክፈል በደንብ አቅም ይኖራቸዋል፣ ሲስተሙ ይኖራቸዋል፣ ፕላትፎርም ይኖራቸዋል። እና የእኛን ካምፓኒዎች ማጠንከር፣ ሰዎች ለስራ ያላቸውን አመለካከት ኤክስፒሪየንስ መቀየር፣ ሀሳባችን ስታንዳርዳይዝ በማድረግ ሊሆን ይችላል። ይሄ ግሎባል ስታንዳርዶችን ማምጣት ነገር ሊሆን ይችላል። የእውነት ቫሊዩ አድ ማድረግ፣ የሰዎችን ህይወት መቀየር በስራው ዓለም ማለት ነው። የምናወራቸው ነገሮች እንዳሉ እዛ ውስጥ የሚገቡ ናቸው። ኢንተርቪው ብለን ስናወራ ስለ ካንዲዴቶች አወራን እንጂ ስለ ካምፓኒዎቹ ደግሞ እኮ ማውራት አለብን አይደለ? እኔ አንድ ካምፓኒ ሴት ለምን ሄዳለሁ? ኢንተርቪው ላይ ያለው ነገር በጣም ይወስናል። አንድ ኢንተርቪው ልደረገ ብቻ ካፕል ኦፍ ይርስ ባክ 4 ናቸው 5 ናቸው፣ 5ቱም እንደዚህ ተኮሳትረው በቃ ወንጀል የሰራው ነገር ሁላ ነው የመሰለኝና ሰወጣ ግን ነገርኳቸው ነው። ኢንተርቪው ስታደርጉ ግን
like you have to be approachable መሳቅ አለባችሁ ገና የዛ ሳትሳቁ ይሄ ነገር ይሄ መኮሳተር እንደሆነ ቫልዩ እንግዲህ ታይቶ ሊሆን ይችላል አላውቅም ሶ ሪክሩትመንት ፕሮሰሳችን ምን ይመስላል ኦንቦርዲንጋችን ምን ይመስላል ከኢምፕሎዮቻችን ጋር ኮሚኒኬት የምናደርግበት መንገድ ፐርፎርማንስን ኢቫሉዌት የምናደርግበት መንገድ ኬፓቢሊቲያቸውን የምንጨምርበት መንገድ ምንድን ነው what value do we give እኛም ደግሞ እንደ ካምፓኒ የሚለውን ነገር ማሳየት ሶ እዛ ላይ በጣም ኢንፋንት ስቴጅ ላይ ነን ብዬ አስባለሁ እንደ ማርኬት ትልልቅ ካምፓኒዎች አሉ ሎካል የዛን ያህል ደግሞ ብዙ ይሄን ሰፖርት ቢያገኙ በጣም ሹት ያደርጋሉ ብለን የምናስባቸው ሰዎች ካምፓኒዎች አሉና አይ ቲንክ እንደ ሀገርም ሪስፖንሲቢሊቲ ያለብን ብዬ አስባለሁ ለሀገራችን ኮንትሪቢዩት ልናደርግ የምንችለው በፕሮፌሽናችን ኢዝ ሰፖርት ማድረግ አንድ ቦታ አንድ ድርጅት ሆኜ ያን ካምፓኒ ብቻ ከመጠቀም በአምስት ካምፓኒዎች ያለኝን ኤክስፒሪየንስ ሼር ባደርግ ብንረዳ ሞር ኢምፓክትፉል ይሆናል ብለን እናስባለን ሶ የእውነት የስራ ዓለምን ቢኮዝ 8 ሰዓት ከ8 ሰዓት በላይ የምናሳልፈው ስራ ቦታ ነው ኦፍ ኮርስ ዲፋይን ያደርገናል ስራ ቦታ ላይ የሚኖረን ኤክስፒሪየንስ እንደ ሰው በጣም ሼፕ ያደርገናል ሶ ያ ኢንቫይሮንመንት ላይ በደንብ መስራት ብንችል እንደ ሀገር ብዙ ነገር መቀየር እንችላለን ብዬ አስባለሁ ሶ that's what we stand for ያ በጣም ይሄ በተለይ ኦርጋናይዜሽናል ካልቸር የምንለው ነገር በጣም ኢትማተርስ አይደል እንትን እኮ በጣም ወርኪንግ ኢንቫይሮንመንቱ አሪፍ ነው ምንም ባይከፈልሽ ምናምን ትባባለሽ ሪኮመንድ የምትደራረጊያለሽ ይሄ አንሎክ ማድረግ የሰዎችን ፖቴንሻል ባይዘው በጣም አሪፍ ነገር በደንብ ነገር መሰር ኮንሰፕቱ ምክንያቱም እያንዳንዱ ሰው የተሰጠው ነገር አለ እኮ አይደል ያጠቃቀም ጉዳይና ሰውየውን እንዴት ተጠቀሚዋለሽ ነው ዋናው ነገር እና አንሎክ ለማድረጊያ እንዳልሽው ምን አይነት ኪ ይጠቀማል ነው በጣም አሪፍ ነገር ነው የምትሰሩት አሁን አንዳንድ እንዳልሽው ቅድም ኢቲ አልሽ ሁሌም ኩራታችን አይደል ከዛ ደግሞ አሁን ቅድም የሃይሌ ሆቴሎች አልኩሽና በጣም ነው ሰርቪስ ኤክሰለንስ መገረመው ባይዘው አዋሳም ሂጂ አርባ ምንጭም ሂጂ አዳማም ሂጂ አንድ አይነት ዌልካሚንጋቸው በደንብ ይሄ ፋሚሊያሪቲ እንዲሰማሽ የሚያደርጉት ነገርና በደንብ ሰርቪስ ኤክሰለንስ እና ሁሉም ሆቴል ስንሄድ ምናልን እንደያለን ነገር ብናይት ያለሽ እና በጣም አሪፍ ሴክተር ላይ ነው እየሰራችሁ ያላችሁት ይበልን አይ ሆፕ ሶ በደንብ ማርኬቱ በደንብ ዴቨሎፕ መደረግ ይችላል ብለን እናስባለን በደንብ ኤጁኬት እያደረገን ማርኬቱን ክሬት እያደረግን ነው የሚሆነው ሶ ግን ሁሌም ኤነርጂ የምናገኝበት በጣም ኢምፓክትፉል የሆነ ስራ ስለሆነ we love it Thank you መቅዲ በጣም ቆንጆ ወርቅ የሆነ ቆይታ አሳለፍን ምናልባት እንደመጨረሻ ማለት ነው ለኤችአር ፐርሰንስ አንድ ነገር ባያቸው ኤችአር ፐርሰን ላልሆን ነው ደግሞ አንድ ነገር ባያቸው ምንድን ነው ሳቁ ቅድም ስራታች I think being approachable የድርጅቱንም ቤኔፊት እናስጠብቃለን ግን ለሰራት we really stand for employees ደግሞ የሚለውን ነገር ማሳወቅ ኮሚኒኬት ማድረግ አፕሮቻብል መሆን ኢንጌጅድ መሆን ለኤችአሮች ለሌሎች ሰዎች ግን ምለው ነገር የለኝም I mean ያው መስራት ነው ስራ መስራት ጥሩ ነው ብዬ አስባለሁ አካውንታቢሊቲ መውሰድ ስራ ላይ በጣም በቃ አካውንታብል ሆኖ ሪላየብል ሆኖ መስራት በጣም ኢምፖርታንት ነው ራስ ላይ መስራት በጣም ኢምፖርታንት ነው ብዬ አስባለሁ Thank you መቅዲ ቀርበው ነገር ካለን አይ ምንም የለም ቆንጆ ጊዜ ነው ያሳለፍኩት በጣም እናመሰግናለን ሌላ ጊዜ በደንብ ደግሞ ትሬን የሚሆኑ ወጣቶችን ሰብስበን በደስታ I would be so happy thank you so much እናመሰግናለን አብራችሁን ስለነበራችሁ እናመሰግናለን ሰብስክራይብ ላይክ ሼር ኮሜንት ያደረጋችሁ የጠንካራ ሴቶች ድምጽ ለብዙዎች እንዲደርስ እናግዝ በተሰማራችሁበት መስክ ተስፋ ያለ መቁረጥ ያለ መታከት ተጓዙ ይሄንን ጊዜ አልፈነው ከራያችን ላይ ደርሰን ከከፍታው ላይ እንገናኝ ነይታይ